ነው። አሁን እኔ ያለሁት ዱባይ ነው። ከአዲስ አበባ ጀምሮ የነበረኝ ህይወት ታሪክ ነበርና እዚህ እስካሁን እስከ ዱባይ ውስጥ እየኖርኩ ነው። አሁን በጣም ከፍተኛ የትግል ጊዜ ላይ ነው ያለሁት፣ ግን ሰው ያስተምራል ብዬ ስላሰብኩኝ ይህንን ሀሳቤን ላካፍላችሁ ነው። ትምህርት ይሆናችኋል ብዬ አስባለሁኝ። እና ከህይወቴ ታሪክ ስጀምር እንደ ማንኛውም የአዲስ አበባ ወጣት ከቤተሰቦቼ ጋር ተምሬ ኢትዮጵያ ውስጥ ባለትዳር ሆንኩኝ። ያገባሁት ባለቤቴ የውጭ ዜጋ ነበርና እሱን ካገባው በኋላ ጥሩ የሚባል ተዋወቃችሁ አልነገርሽንማ? ከውጭ ዜጋው ጋር ጃምፓት ታርጊው። እሺ ቴንክ ዩ። በመጀመሪያ ደረጃ እንግዳው እንደሱ ከሆነ ትንሽ መለስ ወደኋላ ልበልና ከወጣትነቴ ጀምሮ ያለውን ታሪኬን ጀምርና በሀያዎቹ ገና እድሜ ያለው ከሃይ ስኩል በኋላ ውጤት አልመጣልኝም ነበርና ወዲያውኑ በውጭ ካምፓኒ ስራ አገኘሁኝ። በዛ በስራ ዓለም ላይ የውጭ ካምፓኒ ነው እንዳልኳችሁ የኮሪያ ካምፓኒ ነበርና እዛ እየሰራሁኝ ከአንድ ኮሪያዊ ጋራ ተተዋወቅኩኝ። የስራ ባልደረባዬ ስለሆነ የፍቅር ግንኙነት መጀመር ክልክል ነው እዛ ሀገር። ግን እኛ በጣም እሱም ወጣት ነበር እኔም ወጣት ነበርኩኝ በወቅቱ። ስለዚህ የጓደኝነት አይፈቀድም ነበር። ግን እኛ ያንን ሁሉ ጥሰን ጓደኛሞች ሆንን እና በመካከል እርግዝና ተፈጠረ እና ለቤተሰቦቼ ተናገርኩኝ ከሱ ጋራ ጥብቅ ግንኙነት ማድረግ እንደምፈልግ። እሱ በእርግጥ የጋብቻ ጥያቄ አላቀረበልኝም፣ ግን ሲንስ እኔ እንትን ስላልኩኝ በትዳር እንድተሳሰር ስጠይቅ ቤተሰቦቼ ደግሞ አልፈቀዱልኝም። ምክንያቱም ኤቲስት ነበረ እሱ። ያ ማለት በሃይማኖት የሌለው ሰው ነበር እና የኔ ቤተሰቦች ደግሞ በጣም አክራሪ የሆነ ኢትዮጵያዊና አረብ ቤተሰብ ነው እኔ ራሴ የተገኘሁት። በእርግጥ ግን ያንን ሃይማኖት የእናቴ ቤተሰቦች አልተቀበሉትም። እናቴ ቤተሰቦች በጣም ጥብቅ አክራሪ ክርስቲያኖች ናቸው። አባቴ ቤተሰቦች ደግሞ የአረብ ዝርያ ያላቸው ሰዎች ነበሩ እና በዚህ አጋጣሚ ለማንኛውም በሁለታችን መካከል የነበረው ግንኙነት በቤተሰብ አልተፈቀደልንም። እኔም ልጄን ወለድኩኝ። እሱም ከኔ ጋር ያለውን ግንኙነት መቀጠል አልቻለም። ምክንያቱም አንደኛ ቤተሰብ አልፈቀደልንም፣ ሪሌሽንሺፓችንን ወዴትም ማሻገር አልቻልም። አንድ በጣም የምታምር ቆንጆዬ ልጅ ወለድን። ከዛ እሱም ወደ ሀገሩ ሄድን። ከሱ ጋራም ያለኝ ግንኙነት በዛው ተቋረጠ። ልጄን በብቸኝነት እያሳደግኩኝ እንደገና ደግሞ ቤተሰቤን ሰርግ ስላላሳየሁኝ በሚቀጥለው ህይወት በማገኘው ሰው እንትን ሰርግ ለማግባት በጣም እጓጓ ነበር እና በዚህ ሁኔታ ምኞት አለብኝ እና አንድ ጊዜ ዲነር ላይ ከትንሿ ልጄ ጋር ሆነን እራት እየበላን አንድ ሬስቶራንት ኒውዮርክ ሬስቶራንት ባል እየበላን አንድ ሰው ከፊት ለፊታችን ተቀምጦ ነበረ እና ከሰውየው ጋራ በሩቅ እየተያየን ነበረ። ላይክ ምንድነው መተያየት ነው የሚባለው አይዶን ነው። ከዛ በስተመጨረሻ አስተናጋጁ እባክሽን ይቅርታ አድርጊልኝ፣ አንድ ሰው የቢዝነስ ካርዱ እንድሰጥሽ ለምኖኝ ቲፕ ሰጥቶኝ ብዙ ብር ነው በወቅቱ የሰጠው፣ እባክህ ብሎኛል። እኔ አንቺን በዚህ ደረጃ መድፈር አልፈለኩም፣ ግን ሰውየው ስለለመነኝ እባክሽን ካላስቀየምኩሽ ልስጥሽ አለኝ። ከዛ በኋላ ያን ቢዝነስ ካርድ ተቀበልኩኝና ለዛ ሰው ደወልኩለት። ስሙ ራሱ በደንብ አልተያዘልኝም። አሁን ስሙን በመግለጽ በግርት አልፈልግም፣ ግን ስሙ ራሱ ስትሬንጅ ነበር እና ምን አይነት ስም ነው ይሄ ስም? ያው የውጭ ዜጋ መሆኑ ገብቶኛል፣ ግን የምን ሀገር ሰው እንደሆነ ራሱ አላውቅም ነበረ። ግን ከዛ በኋላ ደወልኩለት ከሁለተኛው ቀን በኋላ። ከዛ በኋላ ተዋወቀን። ስንተዋወቅ ልጄን ይዣት ስለነበረ ያቺ ትንሽ ልጅ ምንድን ብሎ ነው ያሰበው? ኤዥያን ፌስ ስለነበረች ልጄ ኮሪያዊ ስለሆነ እንትኗ ኤዥያን ስለነበረች ሞግዚቷ ነው እንጂ የመሰልኩት እናቷ አልመሰልኩትም ነበር በወቅቱ። ከዛ በጣም ተገረመ። እኔ እንዳውም ሞግዚቷ መስለሽ ነበረ አለኝ። አይ እንዴት ሞግዚት ሆናለሁኝ ብዬ ስለው ያው በውጭ ሀገር የሚያያቸውን ነገሮች ስለነበሩ እነሱን ነገሮች እንትናለን። በዛው ግንኙነታችን ጠበቀ። ልጄን ሻመያዥ አድርጌ ከዚህ ሰው ጋራ በትዳር ተሳሰርን።
ከዛ በጣም በሚገርምሽ ሁኔታ ህይወታችን ዲቨሎፕ እያደረገ እሱ በስራው ዱባይ ውስጥ ትልቅ ሰው የሚባል ባለሀብት ሚሊዮነር የነበረ ሰው ወደ 9 ሀገሮች ውስጥ ካምፓኒ ያለው ሰው አጎት ነበረው እና ያ አጎቱ ሰውዬ ዱባይ ውስጥ ጥሩ ቢዝነስ ያለው ነው። በሱ ካምፓኒ ስር በሚተዳደረው አዲስ አበባ በሚገኝ ብራንች ውስጥ እየሰራ ስለነበረ በዛ አጋጣሚ ነው ኢትዮጵያ ውስጥ መጥቶ የነበረው። ሶ ከነበረው የስራ እንትን እድገት አገኘ። ከዛ በተጨማሪ በትዳራችን ላይ ጥሩ ፕሮግረስ ተካሄደ። ከዛ በኋላ ልጆች ወለድን። ከአንድም 2 ልጆች ወለድን። ኢትዮጵያ ውስጥ መኖራችንን ጀመርን። ከተወሰነ ዓመታት በኋላ አጎቱ በድንገተኛ ህመም አለፈ። ያ አጎቱ እንዳልኩሽ በጣም ሚሊዮነር በሚባል ደረጃ ዱባይ ውስጥ እስከ ፕራይቬት ጀት ድረስ ያላቸው አይነት ቤተሰብ እንደነበረ ነው እንግዲህ የማውቀው። እና በስተመጨረሻ ላይ እሱስ ከሞተ በኋላ 2 ዓመት አልፈጀበትን ላይፋችን ወደ ቁልቁል መሄድ ሲጀምር ምንድነው የሆነው? እዛ የነበሩ ብራንቾች በተለያዩ በ9 ሀገራት ውስጥ የነበሩት ብራንቾች መዘጋጋት ጀመሩ። ምክንያቱም ባለቤት የነበረች እና ካምፓኒውን የምታስተዳድረው በብዙ ብራንች ውስጥ ራሷን አፕዴት ማድረግ አልቻለችም ነበር። ካምፓኒዎቹ እየተዘጋጉ የኛ ህይወት ላይ አደገኛ የሚባል ጥላ ማዣበብ ጀመረ። ስለዚህ ምን አሰብኩኝ እኔ ከዚህ ሀገር ቶሎ ብንወጣ ወደ ሌላ ሀገር ብንሸጋገር፣ ይሄኛው ካምፓኒ የሚዘጋ ከሆነ እንሂድ ወደ ሌላ ሀገር የሚል ሀሳብ አነሳሁኝ። እሱም ተስማማ። ግን ያው ሬዲ አልነበረም። ከሀዘኑም ብዙም በርቀት አልወጣም እና ምንለው ነበረ ባለቤቴን፣ ለምንድን ነው አንተ ብልጥ የማትሆነው? እዚህ አሾቹ ራሱ አንተ ባላ ይቅርታ ግን አንድ በጣም ይቅርታ ሳቋረጥኩሽ። ኢትዮጵያዊ ነው ሁለተኛው? የመጀመሪያው ኮሪያዊ ነው ግን ይሄ ሁለተኛው አይደለም። እሱም የውጭ ዜጋ ነው። ያው አገሩን ልግለጽልሽ ግን አስፈላጊ አልመሰለኝም ሆኖ ነው ደስ እንዳለሽ ዶሞሪ እና እሱም የውጭ ዜጋ ነው እንዳልኩሽ። የአጎቱም የሚኖረው እዚህ ሀገር የውጭ ዜጋ ነው። እሱም ራሱ እንትናቸው የኛ ሰው አይደሉም በሁለቱም ሰዎች። እኔ ራሴ ያው እንዳልኩሽ ሀፍ ኢትዮጵያዊ ነኝ በእናቴ በኩል፣ በአባቴ በኩል ደግሞ አረብ ነኝ። እና በዚህ እንዳለ ይሄ አጎቱ ከሞተ በኋላ ህይወታችንን ጥሩ ስላልሆነ ወደ ሌላ ሀገር እንድንሻገር ነገርኩት። ተስማማ። ግን በወቅቱ እዛ የነበሩ ኢትዮጵያኖች ራሱ ሌሎች ኢትዮጵያኖች ጎበዝ ነበሩ እና ከስሩ ሱቅ የመክፈት የማደግ ነገር ያሳዩ ነበር። እና እንደሱ አይነት ነገር ስነግረው አምናው ታቲፍ ይለኛል። ገባሽ አይደለ? ይሄ በማጭበርበር ወይም ደግሞ አንዳንድ ነገሮች ላይ ቀልጠፍ ብሎ በመገኘት ራሱን እንትን ማለት አይፈልግም ነበር። የራሱ መጠነኛ ኢጎ ነበረው ብዬ አስባለሁ። አሁን ላይ ሳስበው መብለጥለጥ አልፈለግም ባጭሩ። እሺ በቃ እኔ ልሂድና ሌላ ሀገር እንኖር፣ አለበለዚያ ግን ይሄ ካምፓኒ እዚህ ከተዘጋ በኋላ ብዙ ነገሮች ችግሮች ይገጥሙናል፣ ልጆቻችንንም ባስለመድናቸው መጠን ማኖር አንችልም ብዬ አልኩት። እሺ ብዬ እኔ ደግሞ ዱባይ ላይ በወቅቱ ጓደኞች ወደ የሻንጣ ነጋዴዎች ስለነበሩ ስለ ዱባይ የሚያወሩ የዱባይ ጉጉት አድሮብኝ ዱባይ ውስጥ ለመምጣት ፈለግኩኝ። ባይስማማበትም ቤተሰቦቻችን ብዙ ኢንቮልቭ አያደርጉም። የኔ ቤተሰብ በጣም በቁጥር ትንሽ ነው። እሱ ደግሞ ሙሉ ለሙሉ ቤተሰብ የሌለው ኢትዮጵያ ውስጥ በብቸኝነት እኔንና መስሪያ ቤቱን ብቻ ተማምኖ የሚኖር ሰው ነው የነበረው። ተስማማሁኝ። መጣሁኝ። ልጆቹን ይዤ ነው የመጣሁት። ምንድነው ያሰብነው? ቱርክ ሄደን ቤት ገዝተን፣ ቤት ስትገዢ ቱርክ ውስጥ የቤት ባለቤት ከሆንሽ የመኖሪያ ፈቃድ ስለሚሰጥ ኑሯችንን በቱርክ አድርገን ጥሩ ላይፍ እንኖራለን። እኔ እስከዛው ድረስ ልጆቹንና እኔን የውጭ ላይፍ ስታይል እንልመድ ብዬ ወደ ዱባይ መጣሁኝ ማለት ነው። ከዛ እኔ ወደ ዱባይ እንደመጣሁኝ የአጎቱ ባለቤት ንብረቶቿን መሰብሰብ፣ አላስፈላጊ ናቸው ብላ ያመነችባቸውን ካምፓኒዎች መዝጋት ምናምን ስትጀምር እኔ ወዲያውኑ ይሄን ሴንስ አድርጌ ባክህን በተቻለ መጠን የሆነ ነገር ያዘ እያልኩት ነበረ እና አልሰማኝም።
ምን ተፈጠረ በህይወታችን ውስጥ? እኔ እዚህ እንደመጣሁኝ 2019 አካባቢ ነበር ኮቪድ ተጀመረ። ልጆቼን ትምህርት ካስገባው በኋላ እንደምታስታውሱት ኮቪድ ተዘግቶ ኦንላይን ምናምን ሆነ። ብዙ ነገሮች ወደ ታች እየወረዱ መጡ። ከ2000 ዓመተ ምህረት ጀምሮ ህይወታችን በፍጥነት ወደ ቁልቁለት መሄድ ጀመረ ማለት ነው። ልጆቼ እንዳልኩሽ በከፍተኛ እዚህ ከመጡ በኋላ አሜሪካን ኢንተርናሽናል ስኩል አስገባኋቸው። ጥሩ ፕሮግረስ ኖራቸው መማር ጀመሩ። ያ ኦንላይንም ቢሆን የመጀመሪያውን ዓመት፣ ከዛ የሚቀጥለውን ዓመት እንደዛው። ከዛ የሁለተኛው ዓመት ላይ ባለቤቴ ሲቸገር ለኛም ለመላክ ከዛ እየላከልን ነው እንትን ያልነው። አሁን እዚህ ጋር ሊያስተምራል ብዬ ያሰብኩትን ታሪክ የምነግራችሁ ምንድነው እስካሁን ድረስ የመጣው ያው ባክግራውንድ ስቶሪን ለመናገር ነው እንድትማሩበት የምፈልገው ነጥብ። ግን አንዳንድ ጊዜ እናት ሆነን ወይም ደግሞ የቤት እመቤት ሆነን ልጆቻችንን ማስተዳደርና በቤት ውስጥ መስራት ብቻ በቂ ነው ብለን የምናምን ሴቶች አለን። በወቅቱ እንደሱ አምኜ ነበረ። ለምንድን ነው እንደሱ ያመንኩት? ልጆችን በእንክብካቤ መያዜ በራሱ ኢትስ ሚን አሎት ብዬ ነው ያሰብኩት። ዊች ኢዝ ደግሞ ትክክል ነበር በወቅቱ። ግን ዝግጅት አልነበረኝም ወደ ሌላ ስራ ለመሰማራት። እሱን ተማምኜ ስለመጣሁኝ ዝግጅት አልነበረኝም። ስለዚህ ለመስራት ራሱ ቴንሽን የለኝም። በቃ ልጆቼን ብቻ ጥሩ ምግብ ማብሰሌን፣ ከዛ ደግሞ ልብሳቸውን በንጽህና መጠበቄን፣ ጠዋት ማታ ሲሄዱ ሲመለሱ ፒክ ማድረጌን፣ ከዛ መጣሁ እዚህ መኪና ተከራየው። ኢት ዋዝ ሶ ላይፍ ዋዝ ፈን። እንደው ሞር ፈን ሆነልኝ። ለምን ኢትዮጵያ ውስጥ ካለው ነገር ከማላገኛቸው ብዙ ነገሮች ኢቭን ገንዘብ እያለኝ ራሱ ስኳር አንዳንድ ጊዜ ከስኳር እንኳን አቅም ራሽን ምናምን መሰለፍ ነበረብኝ ኢትዮጵያ ውስጥ እና እዚህ ላይፍ ስመጣ ሙሉ ተገላቢጦሽ የሚገባኝን ላይፍ አገኘው። በቃ ገና አሁን ብዬ ተደሰትኩ በጣም በህይወቴ ማለት ነው። ግን አልቆየም ያ ላይፍ ስታይሌ። እየወረድኩ መጣው። ባለቤቴ የሚልከውን የገንዘብ መጠን መቀነስ ጀመረ። ትምህርት ቤት ሲከፈል እዚህ ሀገር የምታውቁ ሰዎች ካላችሁ በቼክ ነው ሁሉ ነገር። ቼክ ገንዘቡን የሚልከው ከየት ነው? ከኢትዮጵያ። ለምን የሚከፈለው ከዱባይ ነው። ዞሮ በእጁ በዶላር ነው የሚገባለት። ሶዳት ለእኔ የሚልከው ነገር ኢትስ ኖት ፕሮብለም። ገባሽ? ግን ዋና ደሞዙ ሜን መስሪያ ቤቱ ዱባይ ውስጥ ነው ያለው። እዛ ያለው ብራንች ላለው ነው ካምፓኒው የሚሰራው። እና ከዛ በስተመጨረሻ ላይፌ ወደ ታች እያቆለቆለ መጣ። ለልጆቼ የትምህርት ቤት መክፈል አቃተኝ። ቼክ ባውንስ ማድረግ ጀመረ። ከዛ በኋላ ምን ቢሆን ጥሩ ነው? በ2021 አካባቢ የልጆቼን ትምህርት መክፈል አቃተኝ። ስለዚህ የትምህርት ቤታቸውን እንትን መውሰድ አልቻልኩም። የትምህርት ቤት ውጤታቸውን መውሰድ አልቻልኩም። ወደሚቀጥለው ዓመት ለማሻጋገር ያንን የትምህርት ቤት ውጤት መውሰድ ነበረብኝ። ያንን ነገር ማድረግ አቃተኝ። እኔ ምን ሆንኩኝ? አንደኛ ለ10 ዓመት አካባቢ በትዳርና በዚህ ጥሩ በሚባል የቤት እመቤትነት ስለቆየሁኝ ያንን ፔኔትሬት አድርጌ ስራ መፈለግ ራሱ እንዴት እንደሆነ ጠፍቶብኛል። ገባችሁ? እንድትማሩበት የምፈልገው ፖይንት ይሄ ነው። ሴቶች ህይወታችን በተደላደለ ጊዜ በተአምር ተገልብጦ ወደ ታችኛው ተመልሰን እንመጣለን ብለን የማናስብበት ሁኔታዎች ላይ እናገኘዋለን ራሳችን እና ያ ህይወት በሁለተኛው ዓመት ላይ ተከርብቶ በዚህ ደረጃ ራሴን አገኘዋለሁ ብዬ አላሰብኩም። ሲጀመር ስራ ፈልጎ ማግኘት እንዲህ ከብድ ይሆናል ብዬ ራሱ ባይምሮዬ አስቤው አላውቅም። ምክንያቱም በ20ዎቹ እድሜዎቼ ስሰራ ኖር ያለሁኝ። ገባሽ? ከዛ ላይፌ ከተስተካከለልኝ በኋላ እና ጥሩ ነገሮች ከለመድኩ በኋላ ጥሩ ላይፍ በቃ ከለመድኩ በኋላ ያንን ነገር መቀበል በጣም ከበደኝ እና እንዲህ አይነት ነገር ሊገጥመን እንደሚችል በማሰብ አይምሯችንን ሁልጊዜም ለስራ ዝግጁ ማድረግ እንዳለብን በመካከል ላይ እየመከርኩ የሚሄደው ነገር ይሄንን ነው። በስተመጨረሻ ያም ወጣ ወረደና ምን አይነት ችግር ገጠመኝ መሰለሽ? ቤቴን ክራይ ሁሉ መክፈል አቃተኝ። የቤት ክራይ ወደ 22,000 የትምህርት ቤት ደግሞ ወደ 30 ምናምን ሺህ ደረሰና በአጠቃላይ 52,000 ብር ዕዳ ፍርድ ቤት ተገተርኩ። ማን ነው የከሰሰኝ? የቤቴ እንትን ያው በኢጃሪ በስነ ስርዓት ስለሆነ ያው እዚህ ያለንበት እንትን ሌጋሊ ስለነበረ ወዲያውኑ መንቅሮ የሚያስወጣሽ ምናምን ነገር አልነበረም። ስለዚህ ፍርድ ቤቱ ከሰሰኝ።
ይህ ፍርድ ቤት ከገባው በኋላ ዳኞቹ በጣም በሚገርምሽ ሁኔታ ነገሩን በአረብኛ ነው የሚላክላችሁ ፍርድ ቤት እዚህ ሀገር እንደ ድሮ ማን ነው እንደ ኢትዮጵያ ወይ ፍርድ ቤት ተጠርታችሁ ኑ ተብሎ ምናምን ሳይሆን የሆነ በሞባይልሽ ነው የሚልኩልኝ ነገር አረብኛ ነበር እና ሰው ስጠይቅ በዙሪያ ያሉት ሰዎች ህንዶች ምናምን ናቸው። አያውቁልኝም፣ አይነግሩኝም፣ ወይ ደግሞ የሚያስፈራ ነገር ይነግሩኛል። ምን እንደሚል ራሱ አላውቅም ነበር። እኔ ራሴ ትክክለኛው እንትን የፍርድ ቤት ምልልሶች ወረቀቱ ራሱ ምን እንደሚል አይገባኝም። ብዙውን ጊዜ በምጠራ ጊዜ በፍርድ ቤት ኦንላይን መቆም በሚገባኝ ሰዓት አልቆምም። ምን አይነት ባህሪ ካራክተር አሳየሁኝ? ግዴለሽና ለቀጠሯ በህግ ደረጃ የማትገዛ አይነት ሆኜ የምን ፍርድ ተፈረደብኝ? እስራትና 20 ምናምን ሺህ ብር የቤት ክራዩ እንድከፍል። እዛ ደግሞ የትምህርት ቤቱ ደግሞ በዛኛው ሳይድ ሌላ ሎየር ያጣድፈኛል። ባንዴ በዛ አመት ውስጥ ሰማይ ከምድር ተቀላቀለብኝ። ታውቂያለሽ? አንድ ቀን ማሳውሰው ማለት ነው ቤት ውስጥ ምንም ብር የለኝም። ሳንቲም ከየቦርሳዬ የድሮ የተረሳ ሳንቲም እየለቃቀምኩኝ ሳበላቸውን የከረምኩት ባለቤቴ ስለማይልክ ማለት ነው። እኔ ስራ አልለመድኩም። ስራ እንዴት ሄጄ አፕሊኬሽን እንደማስገባ አላወቅኩም። ለምን ሌግዠሪ ለመድኩ? ለምን በቃ ጣቢያውንም አላውቀው፣ ጓደኝነትም ከማንም ጋር አልፈጥርም። ምክንያቱም ጓደኛ ለምንድን ነው የማልፈጥረው? የተሟላ ህይወት ነው ያለኝ፣ ማሳልፈው ከልጆቼ ጋር ነው። ስራ እንዴት እንደሚፈለግ ራሱ በትክክል አላውቅም። ደግሞ እስካሁንም በነገራችን ላይ ይሄንን ችግር አለብኝ። ይሄንንም አላውቅ አሁን ድረስ ማለት ያው አፕሊኬሽን አስገብቻለሁኝ፣ ግን ተሳክቶልኝ አያውቅም። እስከ መጨረሻው እስከ 2026 እስካሁኑ ያለውን ታሪክ እነግራቸዋለሁ በእርግጥ። ከዛ በኋላ ያ በዚህ እንዳለ መናገር ይኖርብኝ አይኖርብኝ አላውቅም። ይሄንን ግን ፍርዱ ተፈረደብኝ፣ የእስራት ፍርድ ተፈረደብኝ። እኔ ስራ የለኝም በወቅቱ። ከዛ አንድ ቀን ብን ብዬ ወጣሁኝና በአቅራቢያ ያለ ሬስቶራንት ውስጥ ስራ ፈልጌ እንትን አልኩኝ። ነገርኩት። ለምንድነው እነዚህ ምንድነው የሚባሉት ሱፐርቫይዘር፣ አንድ ሱፐርቫይዘሩን አገኘሁት። ባክ ተቸግር ያለው ለልጆች የማበላቸው የለኝም፣ ባክ ስራ አስገባኝ አልኩት። እሺ አለኝ። ምን ሬስቶራንት ገባው መሰልሽ? የባለቤቴ ብልበልሽ በቃሽ፣ ኢራኒያን ሬስቶራንት ገባው። ባለቤቴ ኢራናዊ ነው። ኦኬ። ከዛ የምሰማቸው ዘፈኖች ምናምን የነበረኝ ከባለቤቴ ጋር ያለውን ነገር ያስታውሰኛል። ከዛ አንድ ቀን ወደ ቤቴ ተመለስኩኝ። ልጆቼ በሜትሮ መጀመሪያ በመኪና ከዛ በታክሲ ከዛ በሜትሮ መምጣት ጀምረዋል። ከዛ ደግሞ ለአንድ ወር በታክሲ ጦት ምክንያት የማይሄዱበት ጊዜ ነበረ። ይሄ ሁሉ ሲሆን ይሄ በመሀል ባለው ታሪክ ውስጥ ማለት ነው። አንዲት ቀን ቁጭ ብዬ እንትን ምንድነው ይሄ ኢንስታግራም ስክሮል ሳደርግ የባለቤቴ ፔጅ ላይ ህፃን ልጅ አየሁኝ። ያ ህፃን ልጅ ስመለከተው ከላይ እስከታች ነው የወረረኝ። ስሙን ጠቅሶ ይሄ እከሌ ይባላል፣ የኔ አዲሱ ልጅ ነው ይላል። የባለቤቴ ፎን ማለት ነው፣ ኢንስታግራም ማለት ነው። እንግዲህ አስቢው፣ በእኔና በባለቤቴ መካከል ፍቺ አልተፈጸመም። ነገር ግን የግንኙነታችን እንትን ላልቷል። ምክንያቱም ገንዘብ ላክ እኔ የለኝም በሚል ተቸግሬያለሁ፣ አትረጅኝም ወይ በሚል ላልቷል። ሲደውል አልደወለም፣ ሲጠይቅ አልጠየቀም። ሞስት ኦፍ ደ ሲቹዌሽን ምንድን ነው በቃ ተራርቀናል፣ ጋቡ ተፈጥሯል። ስለዛ ያንን እንትን ሳይ ልጁን አምጥቶ ስለነበረ በመካከል ላይ የረሳሁት ያልነገርኩሽ ታሪክ ኢትዮጵያ ውስጥ እያለሁ ልጁን ከሌላ ከበፊት የመጀመሪያ ትዳሩ የወለደ በአስራዎቹ በወቅቱ 29 አካባቢ የሆነ እድሜ ያለው ልጅ አምጥቶ ነበረ ቤቴ እና በሱ ልጅ ምክንያት ብዙ አንስማማም ነበረ። ስለሱ ወደኋላ በመልሳችሁ አይ ቲንክ ሊዛዛ ይችላል ብዬ ነው እንጂ የራሱ አስገራሚ የሆነ ታሪክ አለው። በልጁና በእኔ በኩል መካከል የነበረ
ችግር ነበረ፣ በትዳራችን ውስጥ የፈጠረው ችግር ነበረ። ያ ልጅ ምንድነው ያለ አባት አድጎ በስተመጨረሻ ህይወቱ ሰክሰስፉል ሲሆን ይዞት ያመጣው ልጅ ነው ወደ እኔ ህይወት ውስጥ ማለት ነው። በሱን አስገድዶኝ ነው ያመጣው። እኔ ደግሞ ላይክ ማለት ከሀገሩ አምጥቶ ዱባይ አንቺ ቤት እንዲኖር ነው ያደረገው። ዱባይ ሳይሆን ኢትዮጵያ ውስጥ እያለሁ ነው። እናቱ እንዴት ፈቀደች? እናቱ እንዴት ለቀቀችው? በእርግጥ የ29 ዓመት ማለት ትልቅ ነው። ባለቤትሽ ራሱ ትልቅ ነው ማለት እኮ ነው። አዎ ትልቅ ሰው፣ እኔን በ13 ዓመት ይበልጠኛል እድሜ። ስለዚህ የ29 ዓመት ጎረምሳውን ከድሮ ትዳሩ የሚወልደውን አምጥቶ አንቺ ቤት አስቀምጦት እየኖረ ነበር። እሱን ታሪክ ልንገራችሁ። ከሱ ጋር ትንሽ የተወሰነ ቦጨቅ እያደረግኩ ልንገራችሁ። መሀል ላይ መዝለል አልነበረብሽም። ምንም ረስቼው ነው እንዳላንዛዛ ታሪክ ብዬ እንዳላሰለች ያቆምሽበትን እኔ ያስታውስሻለሁ። ወደዛ ፓርት ተመለሽና። እሺ አሁን ይህ ልጅ ሲመጣ ያደገ ልጅ ነው። በአባቱ እጅ አላደገም። አባቱ በወጣትነቱ ትንሽ በእድሜ ከምትበልጠው ሴት ጋራ ተጋብቶ ከእሱ ልጅ ወልዶ ግን እያልረዳትና ከዛ በኋላ በሌሎች ሀገሮች እየሄደ ኖሮ ብዙ ያልረዳት ሴት ናት ሚስቱ የነበረችው። እንግዲህ ታሪኩ ማለት ነው ወደኋላ ስንመለስ በስተመጨረሻ ላይ በእጇ ላይ ያደገ ልጅ ነው። የሚችለውን ነገር እየላከላት የማይችለውን ነገር እየተዋት እየኖረች ሚስቱ ናት የነበረችው። ከዛ በኋላ ከተፋቱ ከ16 ዓመት በኋላ ነው እኔ ያገኘሁት እሱን ያገባሁት ማለት ነው። ኦልድ ታሪክ ነው። እኔ አሳስቦኝም አያውቅም፣ ትዝም ብሎኝም አያውቅም። ነገር ግን ልክ ከኔ ጋር ላይፉ እንትን ሲል ስንጋባ የሚገርምሽ የመልሳችን ጊዜ ካባ አልብሰነው ነበረ፣ የካባ ማለት ነው። እና ቤተሰቦቹ ሲያዩ እንትን ምንድን ነው ንጉሳዊ ቤተሰብ ነው እንዴ ያገባኸው? እንዴት ነው ካባ የለበስከው አሉት። የሚገርምሽ ምክንያቱም እንደዛ አይነት ልብስ የሚለበሰው ላይክ እንደሱ የንጉሳዊ ቤተሰብ ሲሆን ነው ብለው አስበው መሰለኝ የጠየቁት። እና ከነበረው የባለቤቴ ታሪክ ምንድን ነው በወቅቱ የመጠጣት ምናምን ችግር ስለነበረበት በህይወት ዘመናቸው ባለቤቴ በዚህ ደረጃ ተለውጦ ለቁም ነገር በቅቶ እንደዚህ በትዳር እናየዋለን ብለው አላሰቡም ነበር። ስለዛም ነው ወደ ኢትዮጵያ የላኩት እየሰከረ ምናምን ስለሚያስቸግራቸው ስለነበረ። ነገር ግን እዛ ከመጣ በኋላ በሚገርምሽ በጣም የዋህ ሰው ነው፣ በጣም ጥሩ ሰው ነው። ግን እንደዛ አይነት ችግር ነበረበት። ያው የባህሪ ችግር የድሮ ታሪኩ ነው። አሳስቦንም አያውቅም። ሰውየው በጣም ጥሩ ሰው ነው። እጅግ ደግ የሚባል ሰው ነው የሚገርምሽ። እና ይህ ልጅ ያመጣዋል። ህይወቱ ሰክሰስፉል ነው ብሎ ሲያምን ከኔ ጋር ቢውልድ ማድረግ ሲጀምር ህይወቱን ልጁን ያመጣዋል። ልጁ ሲመጣ ኦልሬዲ አባት እጅ ያላደገ ብዙ ህይወቱን መከራ ውስጥ ምን ቢሆን ደክሞኝ እኔ የመጣሁት የእውነት ነው የደከመኝ። ልጄ ላይ ቶሎ ደርሼ በጊዜ እንቅልፉን እንዳላሳጣው በፍጥነት ቤቴ ለመድረስ ነው እየሄድኩ ያለሁት። ሀቢባ ከላይ ተነስቼ እንዴት ሰው ድፍት ያርገ ሲባል እንዴት ነው ድፍት ሊል የሚችለው እዛ አስፓልት ላይ? ምክንያቱም እዛ ከደረስኩ ወደ ጎን የሚገባ መኪና ሊገጨኝና ሊገለኝ እንደሚችል ስላሰብኩኝ ስኩተሩ እንደሚደፋኝ ባምንም እዚሁ ልደፋ መኪናው ገጭቶ ከሚገለኝ ለልጆቼ ልትረፍ ብዬ ነው እንደሱ የሆንኩት። ያስኩት በቃ ንቅ ሳደርገው አስፈንጥሮ በአፍጢሜ ጠፍ ስኩተሬ እዛ እኔ እዚህ ሀቢባ ድፍት ነው ያልኩት። የኋላ እግሬ ወፍራም ማለት ሞላ ያልኩ ሴት ነኝ ሰውነቴ ማለት ነው። እግሬ ከኋላ ታጥፎ እንዴት ቂጤን ሊመታው እንደቻለ ራሱ እስካሁን ድረስ ያስቀኛል። እንደው አልፎ ሲያልፍ ልሳቅ። የሚገርምሽ በህይወት ዘመንሽ ድፍት ያደርግሽ ብትበይና ብትረገሚ ያኛውን አወዳደቅ ነው የምትወልቂው። ማን እንደሱ እንደረገመኝ እግዚአብሔር ይወቅ። ስነሳ ግን አንዱ ጥርሴ የለም። አምላኬን ምን እንዳልኩት ልንገርሽ። በምላሴ ስዳስሰው ጥርሴ አንዱ ጥርሴ ተሸርፎ መሆኑን ሳስብ አምላኬ እዛው እንደተደፋው እጄ ተገሽጧል፣ ጉልበቴ ተጎሽልጧል። የጥርሴ መውለቅ ነገር እዛው በተኛሁበት መቀበል አቃተኝ። እንዴት ፊት ለፊት ያለውን ህይወት መልኬን እንዴት ጌታዬ እንዴት ደክሞኝ እስከ ሌሊቱ 11 ሰዓት እንደሰራው ታውቀዋለህ። እንዴት ወደ ቤት ለመድረስ እንደቸኮልኩ ታውቀዋለህ። ልጄን ይጠብቀኛል ብዬ ደክሞኝ እንደመጣው ታውቀዋለህ። ለምንድን ነው ጥርሴን የሰበርከው አልኩት አምላኬን።
ጥርሴን በመለሳ በምላሴ ስዳስሰው አንዱ ጥርሴ ግማሽ ሆኗል። በጣም አዘንኩ። ምንድነው ያሰብኩት? በቃ መልኬ ተበላሸ ማለት ነው። በቃ በዚህ ድካሜ ላይ በዚህ እንትኔ ላይ እንዴት ይሄ ይገባኛል? ለኔ ምንድነው ያጠፋሁት? ይሄን ያህል ለምንድነው በዚህ መደረጃ የተቀጣው? ምን ባጠፋ ነው? ወደኋላ መለስ ብዬ ሳስበው ህይወቴን ያጠፋሁት አይመስለኝም። በቃ ምንድነው ያደረኩት? ያላውቅም። አሁንም ድረስ አንዳንድ ጊዜ እኔ ህይወት ላይ እየተከናወነ ያለው ነገር አይገባኝም። ብዙ ጊዜ መፍትሄውን አላውቀውም ወይም ደግሞ ምክንያቱን አላውቀውም። ነገር ግን እንዳልኩሽ በመሀል ላይ እየገባ ፈጣሪ መልካም ነገሮችን ያደርጋል። ብዙ ነገሮች ያስተምረኛል። እንድጽናናበት የሚያደርገኝ ነገሮች ይፈጥራል። ግን ይህንን ምሽት ቤቴን ለመድረስ አቃተኝ። በእግሬ መመለስ ነበረብኝ። ስኩተሩን ፈራሁት በድጋሚ ለመሄድ። ጥርሴን በምላሴ ተገሽልጦ ጥርስሽ ተነቅሎ እጅሽ ተገሽልጦ ምናምን ወደ ሆስፒታል አልሄድሽም? ወደ ቤት ነው የሄድሽው? ሆስፒታል እኔ ቤቴ መድረስ ከሌሊቱ እኮ 10 ሰዓት ነው ከስራ የምወጣው። ከሌሊቱ 10 ሰዓት በእግሬ ነው ስኩተሬን እየገፋሁኝ ማለት ስኩተሬን ፈራሁት። በቃ ፓኒክ አለ። 10 ሰዓት ማለት ከሌሊቱ 10 ንጋት በዩናይትድ አረብ ኤምሬት 4 ኤኤም አዎ ሊነጋ ሲል እኮ ነው። ታዲያ ከሌሊቱ 10 ሰዓት በኢትዮጵያ ከሌሊቱ 10 ሰዓት። እኔ እኮ አስፋልቱ ስለጠራብኝ እኔ እኮ 10 ፒኤም መስሎኝ ነበር። ማታ ማታ ይሄ ሞል ውስጥ ስንሰራ ሾፕ የሚዘጋበት ሰዓት አለ። ለካ ሬስቶራንት ሲሆን በጣም ታረፍዳላችሁ። አዎ ምክንያቱም ከ12 ሰዓት ከኢቭኒንግ ላይ 12 ሰዓት ገባ። ምንድን ነው የሚባለው? 6 ሰዓት ነው። በኢትዮጵያ ነው የባጀበርኩ ችግር የለም። በኢትዮጵያ ከምሽቱ 12 ሰዓት ነው የምትገቢ። 12 ሰዓት ገብቼ ከሌሊቱ 10 ሰዓት ነው የምትወጪው። 10 ሰዓት ነው የምወጣው። ከዛ በኋላ ጥርሴን እስከማየው ጓጓሁ። በምን ደረጃ እንደተበላሸ ፊት ያላውቅም። ምክንያቱም በቃ ተበላሸው፣ መልኬ ጠፋን ያልኩት በቃ። ከዛ የሱፐር ማርኬት እንትን አለ፣ ይሄ ምንድን ነው የሚባለው መስታወት ነገር ነው። እና ጠጋ ብዬ በሱፐር ማርኬት መስታወት ጥርሴን ፈገግ ብዬ ሳየው ጥርሴ መልኬ እንትን ብሏል፣ ጥርሴ ተሰብሯል። በቃ አዘንኩ። በቃ ከአምላኬ ጋራ እየተጨቃጨኩ ደረስኩ፣ እየተቆጣው ደረስኩ ከአምላኬ ጋር ማለት ነው። ለምንድን ነው ይሄ እንዲሆን የፈለግከው? ምን አጥፍቼ ነው? ቆይሽ ዛሬ እንኳን እንዴት ባቴን ደክሞኝ በሀቢባ ሽንት ቤት ሄጄ ለ5 ደቂቃ መቀመጥ እንደምፈልግ ታውቂያለሽ። ላይክ በቆም ስለሚደክመን ማለት ነው ይደክመኛል። እኔ ደግሞ በእግሬ ብዙ ብሄድ ይሻለኛል። በጣም መቆም ያደክማል። የሚገርምሽ እና ሽንት ቤት እንደዚህ ቁጭ ምላት ሰዓት እንኳን 16 ሰዓት ምናምን የምንሰራበት ጊዜ አለ። እኔ ደግሞ ስለማይበቃኝ እዚህም እያልኩ ነው የምሰራው። አንድ ብቻ አይበቃም ስራ። ገባሽ? እንደዛ ብዬ እቤቴ ደረስኩኝ። እቤቴ ከደረስኩ በኋላ እያለቀስኩ ሶፍት ወደ ሰማይ እየወረወርኩ ማልቀስ ጀመርኩ። ማለት ልጆቼ ደነገጡ። ቤት ከገባው በኋላ እጄ ተገሸላጧል። አምላኬ ጋራ ኃይለኛ ጸብ ጀመርኩ። እንዴት ነው እንደዚህ አይነት ነገር የምታደርስብኝ? እሺ ልውደቅ፣ መውደቁን ልውደቅ። እንግዲህ እዚህ ጋር አንድ ትምህርት ተማሩልኝ። ከአምላክ ጋራ ልትበሳጩ ልታዝኑ በደረሰባችሁ ነገር ትችላላችሁ። አምላክ ግን መወቀስ የለበትም ላችሁ ነው። በዚህ አጋጣሚ ልጆቼ የመከሩኝን ምክር ደግሞ ልነግራችሁ ነው። ለምን እዚች ጋራ ነጥብ እንድትይዙልኝ። በጣም በቃ በሶስት የዛለት ቤት ደረስኩኝ። ስኩተሬን እየገፋው እያለቀስኩ ቤት የመጣው ልጆቼ በሩን ከፍተው ሲያዩኝ በጣም ደነገጡ። ከስር ከግሬቼ ስር ተንበርክከው ቁጭ አሉ። ምን ሆንሽ ማሚ ማለት ጀመሩ። በቃ ጨነቃቸው ምናምን። እኔ ጭራሽ እነሱ ጋር ስደርስ ብብታቸው ውስጥ ገብቼ ማልቀስ ጀመርኩኝ በቃ። እና ምንድነው መሰለሽ የከፋኝ ሀቢባ፣ እርቦኛል፣ ደክሞኛል። ይሄ አይነት ነገር አይገባኝም ብዬ አስቤ ነው። እውነትም እኔ እስካሁኗ ሰዓት ድረስ ያ ቀን ያ ምሽት ያ አጋጣሚ ይገባኛል ብዬ አላስብም። እግዚአብሔር ለምን እንዳደረገው ግን አላውቅም። ልጆቼ ምን እንዳሉኝ ብቻ ስሚ። ማም
አሉኝ። እንዴት ጌታ ጥርሴን ይሰብረዋል? እንዴት የማይስተካከል ነገር በህይወቴ ውስጥ ያደርጋል አልኩና እያልኩ እያለቀስኩኝ ይሰሙኛል። ማም አሉኝ። ከዛ ምን እንዳሉ ታውቂያለሽ? ማም ዋት ኢፍ አሉኝ። ዋት ኢፍ የሳይድ የሚገባ መኪና ደርሶብሽ መኪናው መቶሽ አይደለም አይግደልሽ፣ በህይወት ቆይተሽ እግርሽ ተሰብሮ እጅሽ ተሰብሮ ቢሆን ኖሮ ለ6 ወር ቢያንስ እግርሽ ይድን ነበር ወይ? እኛን ማብላት አትችይም ነበረ። ግን አሁን ብድግ ብለሽ ቤት መጣሽ በእግርሽ። ማም አፕሪሺየት ዳት አሉኝ እኮ። አይገርምሽም? በህይወቴ በዛ ንዴት ውስጥ በዛ ስሜት ውስጥ ወደዚህኛው ቀይሬ ላስበው አልቻልኩም ነበር። ልጆቼ ያሉኝን ነገር ምን ያህል ልጆቼ በስለውልኛል በዚህ መከራ ምልሽ ፓርት አንዳንዱም ይሄም ነው። ማም ዋት ኢፍ አሉ። ዋት ኢፍ በዛ ዕለት በነገራችን ላይ ጊዜኛ የሚያወሩት ግን ያው እየተረጓጎምኩ ነው የምነግርሽ። መኪናው ሲመጣ በዛ ውስጥ ሞተሽ ቢሆን ኖሮ ለእኛ አተንሽ ነበረ። ይሄን የምትሳሽንልንን ያዘንሽልንን ይሄ የሚያሰብሽለትን መልክ ተቀብሮ ታጩ ነበረ አሉኝ ልጆቼ። ደነገጥኩ። ታውቂያለሽ እምባዬ ማውረድ አቆሞ ደነገጥኩ። በልጆቼ በዚህ ደረጃ እኔን የመምከር እና እኔን ወደ ራሴ የመመለስ አቅም ተገረምኩ። እነዚህ ልጆች ትምህርት የቀረባቸው ልጆች ናቸው። ነገር ግን እግዚአብሔር ያስተማራቸው፣ ነገር ግን እግዚአብሔር የቀረባቸው፣ ነገር ግን መልካም መንፈስ የተቀረባቸው ልጆች ሆኑልኝ። በእኔ መከራ ውስጥ መልካም ልጆች ሆኑልኝ። በእኔ ስቃይ ውስጥ፣ በእኔ ማጣት ውስጥ፣ በእኔ መጓደል ውስጥ መልካም ሆኑልኝ። ጭራሽ ከኔ ጭምር እኔ ላበስላቸው ከምችለው በላይ በሰሉልኝ። እኔ አድርጌላቸው ልሰጣቸው የማልችለውን ስነ ባህሪ ያዙልኝ፣ ስነ አመለካከት ያዙልኝ። እግዚአብሔር በሌላ መልኩ ቀረበኝ። በፋይናንስ ቢርቀኝም በሌላ በሰው ልጅ በህይወት በገንዘብ ሊተካው በማይችል መልኩ እግዚአብሔር በሌላ ሞገስ እኔን ቀረበኝ። በልጆቼ ገባሽ? ያጡ ነገር ግን መልካም ልጆች ሆኑልኝ። እግዚአብሔር የተመሰገነ ይሁን። አሁን ስሙ ይክበር ይመስገን፣ ባለበት ይጠራ ፈጣሪ። እና ያ አሳዛኝ አጋጣሚ ያልኩሽ ጥርሴ በዛ መልኩ ተሰበረ። የእግዚአብሔርን ቸርነት እዚህ ጋር ደግሞ አስገራሚውን ቸርነቱን ልንገርሽ። ያቺ ጥርስ በመስተዋት እያየኋት ሳለቅስ አደርኩ። በመስተዋት እያየኋት በቃ ከዚህ በኋላ ስማይል የለኝም ማለት ነው አልኩ። ለምን ጥርስ አፎርድ እንደማላደርግ እኔም ፈጣሪ የምናውቀው ነበረ። ከዚህ በኋላ ስማይል እንደማይኖረኝ ከንፈሬ ይኸውልሽ ቦቶክስ የተሰራ ነው የሚመስለው። ከንፈሬ አውጧል። ከዛ በማግስቱ ስራ ገባሁኝ። ስራ ስገባ የእንትኑ ባለቤት ኢራናዊ ነው ብዬሻለሁ። የሬስቶራንቱ ባለቤት ኢራናዊ ነው። እዛው ፎቅ ላይ ያለ አንድ ጓደኛ አለው። ምን ቢሆን ጥሩ ነው፣ ያ ጓደኛው የቅርብ ጓደኛው ነው። እዛ ለሚሰሩ ሰራተኞቹ ያለምንም ክፍያ ጥርስ ማጠብ፣ ጥርስ ምናምን አስመልክቶ በነፃ ለካ ይሰራለት ኖሯል። የእግዚአብሔርን ነገር ብቻ ተመልከች። በትንሿ ነገር እንኳን እንደሚቀርበኝ አስቢ። በማግስቱ ጥርሴ ነገርኩት ለባለቤቱ። ማታ እንደዚህ ሲሄድ ጥርሴ ተሰብሮ ምናምን ስል ሂዱና እንትና ንገሩላትና ብሎ ወረቀት ጽፎ ላከለት። ጥርሴ አንድ 24 ሃወርስ ሳያድር ጥርሴ ተለጠፈልኝ። ግማሹ ተሞላልኝ። በምን? በነፃ። ይሄ አሁን ለሰው ልጅ በታሪክ ደረጃ ይመስላል። ትንሿ ነገር ራሱ ፈጣሪ እንደሚገባበት በዚህ ደረጃ ይመስላል። አይመስልም? አይደለም? ይሄ ሀቢባ እውነት አይመስልም እኮ የእግዚአብሔርን ቅርበት። እኔ ያሳሰበኝ ጥርሴ መልክ ጠፋ ብዬ 24 ሰዓት አላሳደረኝም ፈጣሪ። ነገር ግን በዚህ ውስጥ ምን አስተምሮኛል ፈጣሪ? እንግዲህ እኔ አላውቅም ከምን እንዳወጣኝ አላውቅም። በዛ ምሽት
ሊሆን ከነበረው ቀንሶልኝ ሊሆን እንደሚችል በልጆቼ ተምሬያለሁ ከነገሩኝ ንግግር እኔም ከተረዳሁት በስተመጨረሻ ከዚህ የባሰ ነገር ተቀንሶልኝ ሆኖ እንደሆነ ሰምሃው ተረድቻለሁ። እና ግን እግዚአብሔር የወቀስኩት እንዴት ጥርሴን ታጎላለህ ብዬ ነበር። ጥርሴን እንደማያጎለው ጥርሴን አሁን ፎቶዬን ባሳይሽ ብልክልሽ ሙሉ ናቸው። አንድ ነገር አታውቂውም። ጥርሴ የተሸረፈ እንደነበረ ሙልት አድርጎ አስተካከለልኝ። እና ያቺ አሳዛኟ የሬስቶራንት የምሽት የሌሊት አሳዛኟ ገጠመኜ እሷ ናት አንዷ። እና ይሄ ታሪክ ሳይራዘብባቸው አይቀርም። ሰልችቷችሁ እንደሆነ ነገሩኝ። በፍጹም በማንም የሰለች የለም። በጣም ከልባችን እያዳመጥንሽ ነው። እሺ። እና በቃ በዛ መልኩ ያቺን ቀን ክፉ ቀን አስተናገድኩ። ፈጣሪ እንዳልኩሽ አላሳፈረኝም። ጥርሴን በቦታዋ ተመለሰች። ስኩተሩ በነጋታው ደፍረሽ ነዳሽ ወደ ስራ ስትሄጂ? እኔ ይኸው አሁን ድረስ እንትን እየወረረው ነው ያለው። አንዲት ቀን ከዛች በኋላ ነክቼው አላውቅም። ጦስሽ ይሰድ። በነጋታው በምን ሄድሽ? በእግርሽ? በእግሬ። ምክንያቱም ደነገጥኩ። ትራውማታይዝድ ነው የሆንኩት። ነው የሚለቅብሽ። ከዛ በኋላ በዚህ መሀል ምን እንደሚሰማኝ ምን አእምሮ እንደተጎዳ ታውቂያለሽ? ሚትሱቢሺን ኒሳኑን እየነዳሁ የሚሄድ ሰው እስኩተር አንሶኝ እስኩተር በልጦብኝ ሳገኘው ራሴን እንግዲህ ይቺችን ነገሮች ነው ለሰው ማስተማር የምፈልገው። የሰው ልጅ ካለ ወደ ሌለው ወዴት ሊሻገር እንደሚችል መቼ ህይወታችሁ ሊቀየር እንደሚችል በፍጹምም አታውቁት። በሰው ልጆች የዛሬ 5 ዓመት ቆሜ እኔ ከ5 ዓመት በኋላ በዚህ ደረጃ ራሴን በዝቅታ ውስጥ ላልፍ እንደሚችል እንዴት ባርጌ ልገምት እችላለሁ? አሁን ላይ ዛሬ ላይ ሀሪፍ ህይወት እየኖርሽ ያለሽ ሀሪፍ ህይወት እየኖርክ ያለ ወንድሜ እህቴ ህይወታችሁ በቅጽበት ሊለወጥ እንደሚችል አስባችሁ መልካም ስብዕና እንዲኖራችሁ እመክራለሁ። እንዳልኩሽ ቲፕ አትስጥ፣ በዚህ ደረጃ ቲፕ መስጠት የለብህም ከሚለው አስተያየቴ ጀምሬ ትምህርት የተማርኩ ሰው ነኝ። ገባሽ አይደል? እኔ ዛሬ 1 ብር ቲፕ የሚሰጠኝ ስመኝ ያገኘሁት ራሴ። ገባሽ? ይሄን ነው እኔ ላስተምር የመጣሁት እዚህ። አሁን አንቺ ፔጅ ላይ ልናገር የፈለኩት እነዚህ ጥቃቅን የሚመስሉ ነገር ግን የሰው ልጆች ባላቸው ሰዓት የማያስቡት የማይገምቱት ነገር ነው እንትን የሚለው የምናገር ያለሁት። ሌላ ደግሞ የሚገርም የምነግርሽ ነገር ምንድን ነው፣ መኪና እየነዳው ኢትዮጵያ ውስጥ እየሄድኩ በምኖር ጊዜ መኪናዬን የመጡ እንትን ለመጠየቅ ገንዘብ ፈልገው ሊጠይቁ መስታወት የሚነኩብኝ ሰዎች ያናድዱኝ ነበረ። ለምን? ይቅርታ አድርጉልኝ፣ እንድትማሩበት ነው የምነግራችሁ። በወቅቱ ኢትዮጵያ ውስጥ መኪና እንትን እኔ ያሳጥቤ ምን ብዬ በጣታቸው እንዲህ ልጆች ሲነካኩብኝ ከምናደዱ ሰዎች አንዷ ሴት ነበርኩ። ለምን? እኔ ያሳጥቤ ያለው ምናምን ስፖኪዮን ሲነኩብኝ ሲጣመምብኝ ከሚናደዱ ሰዎች ምናምን ውስጥ እኔን ገልብጦ ወዴት እንዳመጣኝ ደግሞ አሁን ልንገራችሁ። ሌላኛው ታሪኬን እየወረድኩ መጥቼ ማለት ነው። እኔ ስነሳ እንዳታቁም። ይኸውልሽ ሰከንድ ስልኬ እዚህ ላይ ገዝት ላይ ያለ በሱ ሰማሻለሁ። ይሄን ይዤ ከሄድኩ ኢንተርኔት ይቋረጣል። ሽንት ቤት ልሄድ ነው። ሽንት ምንም ችግር የለም ሀቢብዬ ሂጂ። ማለት ስነሳ እንዳታቆም የሌለው መስሎሽ። ይኸውልሽ ይሄን ድምፅ ጨምርለትና በዚህ ሰማሻለሁ። ስለዚህ ልቀጥል እኔ አይደል? እሺ እሺ። እና ከዛ ይህንን ህይወቴን እየኖርኩ እንዳለው በየአመቱ ህይወቴ ወደ ታች እየመጣ አሁንም በድጋሚ በተመሳሳይ መልኩ ስራ በመሀል አገኘሁ። ቆንጆ አንድ ስራ አገኘሁኝ። እሱን ተቀጠርኩኝና ያ ስራ ወደ 4000 አካባቢ ነው። ስለ ስራው ደግሞ እዚህ ጋር አንድ ትልቅ ነጥብ ልንገራችሁ። እኔ ተምሬያለሁ ብዬ አስቤ ነበረ። ስራ ጥሩ አገኛለሁ ብዬ አስቤ ነበረ እና አንድ ቀን ቤቴ ውስጥ ምንም ነገር አልነበረም እና ስራ እየፈለግኩኝ ስክሮል እያደረግኩ እንዳለሁኝ ፌስቡክ ማስታወቂያ ላይ አርዩ ድራይቨር 7000 ሳለሪ የሚል የፌስቡክ ማስታወቂያ አየሁኝና
እንዴ 7000 የሚባል ስራማ በህይወት ዘመኔ ካገኘሁኝ እንደው ምን አይነት ስራ ቢሆን ነው ብዬ ያንን እንትን ስል ወደ ዋትስአፕ መልእክት ማስገቢያ ያለውና ወደ ዋትስአፕ መልእክት አስገባኝ። እንትን ስል መስሪያ ቤቶቹ የእውነትም መልስ ሰጡኝ፣ ሪስፖንድ አደረጉልኝ። ስራው ምንድነው? ምንድነው የሰው ኃይል እንትን ናቸውና መኪና እቤትሽ ድረስ ልከውልሽ በታክሲ ወስደውሽ እዛ መስሪያ ቤት ኢንተርቪው አድርገውሽ ከዛ ምናምን ነው እና የሚሉት ሞስት ኦፍ እዚህ ሀገር ውስጥ አጭበርባሪዎች ስላሉ አላመንኩትም፣ ያ ስራ ማግኘቴን ማለት ነው። ከዛ ሄድኩኝ፣ መኪና ላኩልኝ። እውነትም እኔ ያላመንኳቸው ነበር። በታክሲ ተልኮልኝ ሄድኩኝ መስሪያ ቤቱ። ስሄድ እነሱ ሰዎች ምንድነው ስራቸው? ናኒና የሰው ቤት የሚሰሩ ሰራተኞችን መቅጠር ነው ስራቸው። እና እኔ ማስታወቂያው ላይ ያየሁት መኪና አላችሁ ድራይቨር ላይሰንስ አላችሁ የሚል 7000 ደሞዝ ማስታወቂያ ያለው ስራ ነው። እና ብድ ብዬ ክንፍ ብያው አለኝ እኔ ድራይቨር ላይሰንስ አለኝ። እንግዲህ እንዳልኩሽ ማለት ነው 7000 መጀመሪያም ሲጀመር አላመንኩትም፣ ግን እስቲ ሊዮ ብዬ ነው የሞከርኩት። ከዛ መስሪያ ቤቱ ሲሄድ ምንድነው የሰው ቤት የሚሰሩ ሰራተኞችን እና ድራይቨሮችን ናኒዎችን ነው የሚቀጥሩት። ከዛ ከተሰለፉት ውስጥ ተሰልፌ ቁጭ ካልኩኝ በኋላ ሲቪን ሰጠሁኝ ምናምን። አረብ ነው ሰውየው፣ አንደኛው ኢንተርቪው የሚያደርገው አረብ ነው። ሄጄ ኢንተርቪው ሳደርግ ስማ አልኩት፣ እኔ የመጣሁት ለድራይቪንግ እንትን ነው እና እንደዚህ አይነት ማስታወቂያ አይቼ ነበር ስለው፣ ሶሪ እህቴ የድራይቨር እንትናችን ኦልሬዲ አቋርጠናል፣ ምክንያቱም በቂ ሰው አግኝተናል አለኝ። እና ታዲያ ለድራይቨር የሚሆን ነገር የለም። እና ምንድን ነው ያለው ስራ? አሁን የሰው ቤት ብቻ ነው፣ የሰው ቤት ሰራተኞች ብቻ ነው የምንቀጥረው እና ናኒዎችን ነው የምንቀጥረው አለኝ። እና ምንም ስራ የለም። እኔ እንዳልኩሽ የስራ አራራ ይዞኛል። አዎ እኔማ 7000 ስላለ ደሞዙ ጥሩ ነበር። ቤተሰብ ያለኝ ሰው ነኝ፣ እባክህን እርዳኝ። እኔ በእርግጥ የተማርኩ ሰው ነኝ፣ የትኛውም ነገር ላይ ብሰማራ ውጤታማ መሆን እችላለሁኝ፣ ግን በቃ ኦፖርቹኒቲውን ስላላገኘው ነው ምናምን ስለው ያናገርኩት እንግሊዘኛ በጣም አስገረመው ማለት ነው። ከዛ በኋላ ምን ተምረሻል? ምክንያቱም እዛ እነሱ ጋር የሚሄዱት ልጆች ከገጠር የሚመጡ የኛ ያው ታውቂዋለሽ ብዙም ትምህርት ምንም የለም እና እኔ የማናገረው እንግሊዘኛ አንደኛ ገረመው፣ ሁለተኛ ነገር ደግሞ የትምህርት ማስረጃ ምናምን ሳሳየው ዩኒቨርሲቲ ኦፍ ግሪንዊች ነው የሚለው፣ እንግሊዝ ሀገር ነው የተማርኩት፣ ዲግሪን አሳየሁት፣ የኢትዮጵያን ኤርላይንስ እንትኔን ዲፕሎማዬን አሳየሁት ምናምን እና እንዴ ገረመው ሰውየው ማለት ነው። ከዛ ምንድነው ምን ማኔጀር ነው ኦፕሬሽን ማኔጀራችን በወቅቱ ያንን አኮሞዴሽን ነውና ኦፕሬሽን ማኔጀሩን ሄዶ እቺ ልጅ እንደዚህ አይነት ልጅ መታለች እዚህ በጣም እንትኗ ጥሩ ነው እስቲ ያናግራት ምናምን ሲለው ጠራኝ ማለት ነው ኦፕሬሽን ማኔጀሩ። ከዛ ገባሁኝ አናገርኩት። አንቺ እውነት ድራይቪንግ ልትቀጠሪ ነው ነበር መጣሽው አለኝ። አለባበሴም እንዳልኩሽ ሽክ ብዬ ነው የምሄደው፣ እንዳልኩሽ ልብሱ ምንም አይቸግረኝም ብዬሻለሁ ሀቢብዬ። ውስጤ በችግር በዚህ ደረጃ ቢታመስም ለብሼ ስወጣ ተኳኩዬ ስወጣ ራሴን ከዚህ በፊት እንደማውቀው ሆኜ ነው የሚሄደው የትም ቦታ ስወጣ። በዚህ ሁሉ ውስጥ ችግሬ እስካሁኗ ሰዓት ድረስ የሚገርምሽ ወደ ውጭ ስወጣ ብታይኝ በዚህ የምታይኝ በጥሩ መልኬ በጥሩ አለባበሴ ነው የምታውቂኝ ማለት ነው። ምክንያቱም መቼም ቢሆን የኔን ውስጥ ለሰው አላሳየውም የችግሩን መጠን ማለት ነው። ከዛ ያ ሰውዬ ኢምፕሬስድ ይሆንና ኦኬ ቆይ መልሰን ብናናግርሽ ጥሩ ነው፣ አይ ቲንክ ኢፍ ፖሲብል ሴልስ መሆን ትችያለሽ ሲለኝ፣ እንዴ እኔማ ፋርማሲቲካል ካምፓኒ የሰራሁ ነኝ፣ ሴልስ ፕሮዳክሽን እንደዚህ የሰራሁ ነኝ ብዬ የማውቀውን የስራ ልምዴን ሁሉ ዘረዘርኩለት። ከዛ በጣም ኢምፕረስ ሆነና አንቺማ እሺ በቃ ከቻልን እንረዳሻለን፣ ቢሮ ውስጥ ትገቢያለሽ እንጂ ይሄ ስራ ሲጀመር አንቺን ሰው ቤት ውስጥ ብናስገባሽም ሴቶች ምንድነው ሚስቶቹ ደስ ላይላቸው ይችላል አለኝ። እንዴ ለእነሱማ አሪፍ ነኝ አልኩት። ሰር ለእነሱማ አሪፍ ነኝ፣ 7000 የምትከፍሉኝ ከሆነ ለእነሱ አሪፍ ነኝ። አንደኛ መኪና ነዳለሁኝ፣ ሁለተኛ የራሴ ልጆች አሉኝ፣ አሪፍ ነው መሆንላቸው አልኩት።
እሱን ለካ እየተረዳው ሌላ የዚህ ሀገር አሰሪዎች ባህሪ ያውቃል እሱ። እኔ ስለዚህ ያን ነገር አላውቅም ታውቂያለሽ፣ ያለፍኩበት ህይወት ስለሆነ። ከዛ እኔ እንዳውም አሪፍ ነኝ፣ ምክንያቱም አንደኛ ድራይቪንግ ላይሰንስ አለኝ፣ ሁለተኛ ልጆቿን በጣም አሪፍ አርጌ ነው የሚይዝላት። እኔ ልጆች አሉኝ። ሞል ውስጥ ብትልከኝ እንዴት የት ቦታ ሄጄ እንደማዝናናላት አውቃለሁ። እንትን ብትልከኝ ምናምን አልኩና እንትን አልኩት ላይክ ራሴን ለስራው በጣም አሪፍ ልሆን እንደምችል ስለው ኖ ከቻልን እንዳውም አንቺ ቢሮ ውስጥ ብትሰሪ ጥሩ ነው፣ ምክንያቱም አሰሪዎቹ ያው እንግዲህ የተረዳው ነገር ቢኖር ነው እንግዲህ አይ ደስ ላትያቸው ትችያለሽ አሰሪዎችን ሴቶቹ ምናምን ነገር አለኝ። ኤኒዌይስ ገባኝ ለማለት የፈለገው ሀሳብ ገባኝ። እኔ ቢሮ ውስጥ መስራቴ እንዳውም መሰይ ሆኖ ብዬ እሺ ያልኩት። ከዛ በኋላ ስራ ተቀጠርኩ። በስንት ሺህ ብር? በ4,000 ብር። ደሞዜ ተስተካክሉልኝ፣ ሀሪፍ ሆኖልኝ፣ ጥሩ ሆኖልኝ ተመልሶ ያንሰራራው መስሎኝ ደስ አለኝ፣ ሰራሁኝ። ከዛ የመጀመሪያዎቹ ወራቶች ለ3 ለ4 ወራቶች በጣም የጎደለኝን በመሙላት ይሄ ተበላሸ አሮጌ የሆኑ እቃዎችን በማስተካከል ኑሮዬን ፕሮግሬሲቭሊ በማስተካከል የቤት ኪራይን እየከፈልኩ ቢሎቼን እየከፈልኩ የድዋ ቢል የኢንተርኔት ቢሎቼን በስነ ስርዓት በቃ ራሴን ችዬ እያገገምኩ ልበልሽ እያገገምኩኝ ወደ 8 ወር ገደማ ሰራሁኝና ከዛ በኋላ ምን አሰብኩ መሰለሽ? በዛ ሰዓት እናቴን እንትን አልኩና እናትዬ ነይልኝ በቃ አሁን ጥሩ በቃ እግዚአብሔር ተመለሰልኝ ህይወቴ። መቼ ነው መሰልሽ? 2024 ነው። እሺ እናትዬ ነይልኝ ህይወቴ እየተመለሰልኝ ነው። እስኪ አሁን ነይና ይኝ ችግሬም አልፏል ነይልኝ አልኳት። ከዛ እናቴን በጣም ደስ አላት። ሰይ ልጄ ተመስገን እግዚአብሔር ይሄንን ብሎ አሳለፈው አለችኝ። ከዛ እዳይን ምን ይከፋፈልኩ በቃ ነፃ ሆንኩ። በቃ 2024 ላይ ጥሩ ህይወት ኖረኝ። ከዛ እናቴ ይሄ መስሪያ ቤት ከገባሁ 8 ወር ሆነኝ አልኩሽ። 8 ወር ሆነኝ እናቴ ኖቬምበር ምናምን አካባቢ ነው ኖቬምበር ላይ ኖቬምበር ነው ኖቬምበር መጨረሻ ላይ ልትመጣ ተነጋግረን ምን ቢሆን ጥሩ ነው ይሄ የምሰራበት መስሪያ ቤት ዋናው ባለቤቱ የስራ አመራር ቀየረና ይህንን አለ የኛ የቀጠረን ሰውዬ እሱን እንትን አሉት። እሱ የቀጠራቸውንና እሱንም ጭምር የመቀየር ሀሳብ ተነስቶ እሱ የቀጠራቸውን ሰዎች በሙሉ ለምንድነው እንደሱ የተደረገው? እኛ የተቀጠርነው ሃይ ሳላሪ በሚባል በወቅቱ እዛ ቤት ውስጥ ካሉ ልጆች ሃይ ሳላሪ በሚባል ምክንያቱም እሱ ኤጁኬትድ ለሆኑ ሰዎች ምናልባት የተሻለ ፐርፎርማንስ ያሳያሉ ብሎ ስላመነ እኔንምና የተለያዩ ልጆች ተምረዋል ብሎ ያሰባቸው ልጆች ቀጥሮ ነበረ። ከዛ ያ ሰውዬ የስራ አመራር ለውጥ ማምጣት ሲፈልግ ይህንን ሰውዬ ማስነሳት ፈለገ። በ8 ወሬ እናቴ 2 ቀን ሲቀራት እኔ ከስራ የስራ መባረሪያ እንትን ተሰጠኝ። 2 ቀን ሲቀራት ኦክቶበር 8 ነው እኔ የተባረርኩት። እሷ ኦክቶበር 12 ምን አይነት እድል ነው ያለሽ? ተነሳው ስትይ እንደገና መውደቅ። ተነሳው ስል አናቴን ነው የምልሽ። ለዛ እኮ ነው አሁን ድረስ በህይወቴ ውስጥ እየተከናወነ ያለው ነገር እየገባኝ አይደለም። የቅጣት ይሁን የመልካም ይሁን እስካሁን ድረስ ኮንፊውዝድ ነኝ። እንደው በእውነት የሚመክረኝ ሰው ካለ ይሄ የምን እንደሆነ ትርጉሙ የሚነግረኝ ሰው ካለ በእውነት ያማክረኝ። ፈጣሪ ብቻ ነው ምክንያቱን የሚያውቀው። እሱ የሚወዳቸውን ሰዎች ነው ደጋግሞ የሚፈትነው። እሱ አይሳሳትም። እሺ እዛ እናትሽ ወደ ዱባይ ልታስገብጅ እናትሽ ልታመጣ 4 ቀን ሲቀር ላመጣ 2 ቀን ነው እሷ በ12 መግባት ሲገባት እኔ በ8 ተባረርኩ ከስራ። እሺ ከዛ በ10 ከአኮሞዴሽን እቃይን ሰብስቤ ከነ ልጄ ነው ደግሞ በነገራችን ላይ የተባረኩት። ልጄንም ይዤ ገብቼ ነበር እዛ መስሪያ ቤት ውስጥ በነገራችን ላይ። ለዛ ነው ቶሎ ያንሰራራን የነበር ነው። የመጀመሪያ በ20 ዓመቷ ያልኩት ልጄ እሷን አስገብቼ እሷ ደግሞ እዛ ምን ታሪክ ሰርታ እንደመጣች ታውቂያለሽ? በጣም አርት ታውቃለች። እቺ ትልቋ ያልኩሽ ልጅ ደግሞ የምትሰራውን አርት በግል ልክልሻለሁኝ። አንቺ ራሱ ልታምኒ የማትችው አይነት የአርት ጥበብ አላት እሷ ደግሞ
ደግሞ እሷ የደረሰችበትን አሁን ላይ ደግሞ እነግርሻለሁ። እሱን ቆይ ታሪኩን ብቻ ከተንዛዛ አላውቅም። እናት ከዛ እናቴ 2 ቀን ሲቀራት እንዳልኩሽ ተባረርኩ። እኔ ከአኮሞዴሽኑ ቀይን ጠቅልዬ በ10 አንቺም ልጅሽም ተባረረ። ልጄም ተባረን። በደሞዝ ምክንያት ምንም አጥፍታችሁ አይደለም? 30 ሰው ነው የተቀነሰው። ኦኬ፣ በካምፓኒው ችግር ነው። 8 ወር ነው የሰራ ነው። እኔ እና እሷ ግን አብረን ሰርተን ስለነበረ ቶሎ ለውጥ አምጥተን ቶሎ ተሻሽለናል ብዬ አስቤ ነበረ። ለሁለታችን አብሮ መስራት ደግሞ በጣም ደስ የሚል አጋጣሚ ሆኖልናል ብዬ ነበረ። ህይወታችንም ከዛ በኋላ የተስተካከለ እግዚአብሔር በምህረቱ የጎበኘን መስሎኝ ነበረ። ከዛ በኋላ እናቴ ልክ ስትመጣ እሷ ስትመጣ በማይሆን ሙድ ውስጥ ተጠበቅኳት። ከስራ ተባረርኩ። ለምን እንደሆነ ባልገባኝ ነገር ውስጥ እናቴ ስትመጣ ማሳየት የነበረብኝን ፊት ሳላሳያት፣ ማሳየት የነበረብኝን ደስታ ሳላሳያት፣ በራሴ ትራማ ውስጥ ሁኜ አስደሳች ጊዜ ሳታሳልፍ እኔ እናቴን ሳላስደስት፣ እናቴ የኔ ነገር ግራ እንደገባት እንውጣ ስትለኝ አልወጣም ላዝናና። እኔ ዊልቸር እሷ ብዙ እንቅስቃሴ የጀርባ ህመም አላትና የጀርባዋን ያማታል። ዊልቸር ገዝቼ ምን አድርጌ እንደማስብ ታውቂያለሽ? በዛ ወቅት ስራ እየሰራው ስለነበር ዊልቸር ገዝቼ ዊኬንድ ሲሆኑ በየሞሉ ያዟዟርኩ ነው። በቃ መኪና ተከራይቼ እንዲያረጋታለሁ ብዬ ያቀድኳቸው ማአት ነገሮች ነበሩ። ብልሽት ሲልብኝ አይምሮዬ ጦዝ አላለመሰለሽ? ጭራሽ ዲፕሬሽን አሁን እንደገባኝ ከሆነ በወቅቱ ዲፕሬሽን ውስጥ የገባው ይመስለኛል። ከቤት መውጣት ነው የማልፈልገው። እናቴ ስታዋራኝ ደስ አይለኝም። እሷ ያመጣችሁ ይመስል ማለት ነው። እሷ ደግሞ ግራ የገባት ይመስል አሁን ሳስበው ምን አጠፋሁ ምን አስቀይሜያት ነው ልጄን ሳትል አትቀርም። ምክንያቱም በደንብ አላዋራትም። ሲጀመር ቤት ውስጥ ቁጭ ብለን ምን ሆንሽ ልጄ አስቀየምኩሽ እንዴ ትለኛለች። ኧረ እናቴ ምንም አላስቀየምሽኝ፣ በቃ እኔ ደብሮኛል ብቻ ነው የምላት። እስቲ አውጪኝ አሳይኝ ከተማውን። እማ የት ነው የምንሄደው አሁን ትለኛለች። እላታለሁ የት ነው የምንሄደው? አንሂድ በጣም ይሞቃል በቃ። ከዛ ደግሞ በስንት ለምናኝ ኑጣ ስትለኝ ደግሞ እንግዲህ ዲፕሬሽን እንደደረሰብኝ ማስበው ነው፣ ግምት ነው እንግዲህ። እኔ የወቅቱ የተሰማኝን ፈጣሪና የሕክምና ባለሙያ ነው የሚያውቀው ይህንን ነገር። እኔ ግን የመሰለኝ አሁን ላይ በዛ መልኩ ነው ማስበው። ያን ነገር ስላጣው ስራዬ ምናምን ከሷ መምጣት ጋር ተደራርቦ ያሰብኩትን ስላላረኩ የተበላሸብኝ የመሰለኝ። ከእናቴ ጋር መደሰትና መዝናናት ሲገባኝ በፍጹም በሚያስጠላ ሙድ ላይ ቁጭ ብዬ እናቴን ሳላስደስታት ቀረው። ከዛ በኋላ ደግሞ እናቴን ይዣት ወጣለሁኝ። እንዳሰብኩት በመኪራ ይዣት ልወጣ አልቻልኩም፣ ምክንያቱም ከስራ ተባርሬያለሁ። ገባሽ? እሷ ለ2 ወር ነው የተቀመጠችው እኔ ጋር። የሚገርምሽ ግን በዚች 2 ወር ውስጥ ገንዘቡ ተመልሶ በዜሮ እንትን አለ። አይበቃም ብሯ። ታውቂያለሽ ህይወት እንዴት ምን እንደሚመስል እዚህ። ስለዚህ እኔ መኪና ተከራይቼ ላዝናናት የነበረው ግዴታ በታክሲ ነው መውሰድ ያለብኝ እሷን። ከዛ በታክሲ ስንሄድ ትንሽዬ ስንሄድ ትደክማለች። ምን ጋር እንደምትቀመጥ ልንገርሽ እናቴ፣ እየደከማት ማለት ነው። ይሄ እንትኖች ላይ ሲጋራ የሚተረኩስበት እንትን አለ አይደለ? ይደክማታል እናቴ። እሱ ጋር ቁጭ ካላልኩ ትለኛለች። አረና እዚህ ሞል ውስጥ አትቀመጪ፣ መሬት ላይ ትቀመጪ። መርካቶ ምናምን ስንሄድ ድሮ ትዝ ይልሻል፣ እስቲ ወንበር አምጡ ልጆች ምናምን ተብሎ ገበያ ቦታ ስትወስጃት እናትሽ ወንበር ተሰጥቷት ምናምን ትቀመጥና አይደለም ትገበኘው። አሁን ሞል ይዣት ሄጄ ወንበር አምጡ ትላለች። ከየት ይምጣ ያ ወንበር? እሷን ሞል ውስጥ ይዤ መሄድ ከባድ ሆነብኝ። ምክንያቱም እሷ ቁጭ ማለት ትፈልጋለች። እኔ ቁጭ ማረጊያ ያሰብኩትንም ዊልቸር አልገዛሁላትም። እንደገና ደግሞ ወንበር አምጡላት እስቲ ተብሎ እሷ ቁጭ ብላ ጨርቁ የመጣላት እንደዚህ የምትገበይበት ሁኔታ ላይ አይደለሁም። ዱባይ ነኝ ያለሁት። ለእሷ ላስረዳት በማልችለው መልኩ እኔም ካለው ሁኔታ ጋራ ተስማምቼ ልሆን በማልችለው መልኩ በእኔና በእሷ መካከል ደስ የማይል ግን ትርጉም የሌለው ደስ ያልተሰኘ የእረፍት ሰዓት አሳልፋ እኔም እንደጸጸተኝ እሷም ግራ እንደገባት የጥፋቷን መጠንም ሳታውቀው እኔም እንዳላጠፋችኝ እሷ እንዳልበደለችኝ ያውቃለሁ። ግን ላስደስታትም ልደሰትም ማብሬያት አልቻልኩም። ተመለሰችብኝ እናቴ። ከዛ የገዛዛችሁን እቃ ኮተት መላክ
ከዚህ አቅቶኝ አሁን ድረስ ይኸው በካርቶን እንትን ብሏል ተቀምጧል። ከዛ በኋላ እኔ ዲፕሬሽን ውስጥ ገባሁ ብዬ አስባለሁ። ግምት ነው፣ በሕክምና አልተከታተልኩትም፣ አላየሁትም። ዲፕሬሽን ይሆናል ብዬ አስባለሁኝ። ግን በቃ ከቤት መውጣት ደበረኝ። ገንዘቡ የነበረው እሷም የሰጠችኝ ከዛ ይዛው የመጣችዋለች ይዛው የመጣችው ነበረ ለኔ ለምስኪን እናቴ ለኔ ሰጣኝ ሄደች ብሯን። እሱን የከፈልኩኝ የቤት ክራይ እሱን ለማራዘም እየሞከርኩኝ በዚህ ችግር ውስጥ አንድ የተማርኩት ነገር ሌላ ነገር ምንድነው አሁን ላይ አብቃቅቶ መኖር የሚባለውን ነገር ተማርኩ። ለምሳሌ አሁን እንጀራ መግዛት ከማቃቴ የተነሳ እነዚህ ጎበዝ ሴቶች እንትን ላይ በስንዴ እንጀራ ጋግረው በመጥበሻ የሚሰሩት እንጀራ አለ አይደል? እሱን እየጋገርኩ ለልጆቼ ሰርቫይቭ እስከማድረግ ድረስ ተማርኩ። እንጀራ አፎርድ ከማድረግ ስላቃተኝ ማለት ነው። ግን አንድ ቀን የኢትዮጵያ ሬስቶራንት ውስጥ አንድ ስሙን አልጠቅሰውም፣ ግን እነግርሻለሁኝ እንጀራ ለብዙ ወራት ይሄንን ሙያ ከማወቄ በፊት ለብዙ ወራት እንጀራ አፎርድ ማድረግ አቅቶኝ በኩብዝ እና በራይስ ስለምንበላ እንጀራ እስከሚያስለቅሰኝ ድረስ አምሮን ነበር ቤት ውስጥ ማለት ነው። እና አንድ ቀን በግሬ ምንድን ነው የሚባለው የሆነ ክሊኒክ ስራ ኢንተርቪው ተጠርቼ በእግሬ ሄድኩ እዛ ድረስ እና እዛ አካባቢ የኢትዮጵያ ሬስቶራንት ነበረ እና ገባሁኝና እዛ ሬስቶራንት ውስጥ እዛ አካባቢ ሬስቶራንት ውስጥ እየሰራው ከነሱ ጋር እንጀራ ገዛ ነበረ። ያቁኛል ልጆቹ ዩኒፎርም ለብሼ እዛ ሲሄድ ያስታውሱኛል ማለት ነው። ሄድኩኝና እባክሽን የተረፈም ቢሆን እንጀራ ስጭኝ፣ እንጀራ በጣም አምሮኛል፣ እኔ ብር ስራ የለኝም፣ ኢንተርቪው ላደርግ ነው የመጣሁት ዛሬ፣ እባክሽ እንጀራ ስጭኝ አልኳት። ልጅቷ አዝናልኝ ትራፊ አይደለም የሰጠችኝ እኔ እንደጠየቅኳት፣ የእውነት ቆንጆ ንጹህ ምግብ ሰርታ ሰጠችኝ። እያለቀስኩ ነበር የነገርኳት ለኢንተርቪው እንደመጣው በእግሬ ሁሉ እንደመጣው እዛ ድረስ እንደሄድኩ ነው የነገርኳት። እና እንዴ አንቺ ያቺ ዩኒፎርም ለብሰሽ የምትመጪው ልጅ አይደለሽም እንዴ አለችኝ። አዎ እሷ ነኝ አልኳት። ታዲያ ምን ሆነሽ ነው ስትለኝ ስራ ለረጅም ጊዜ አላገኘሁም፣ ስለዛ ነው እባክሽ እንጀራ ምናምን ብያት እግዚአብሔር ይስጣት ሰጠችኝ። በቃ ተመልሰሽ መተሽ ሌላ ጊዜ ውሰጂ አለችኝ። ከዛ ለሁለት ለሶስት ቀን ያ እንጀራ አምሮቴን በተከታታይ በሶስት ቀን ድረስ ሄድኩኝ እሷ ጋር እንጀራ ልትሰጠኝ ማለት ነው። ከዛ የሚገርምሽ የማስታውሰው ከዛ ከሚሰሩት ውስጥ ስለሚያስታውሱኝ ዩኒፎርም ለብሼ እነሱ ጋር እንጀራ እየገዛ ስለነበር አንዷ ኪችን ውስጥ ከምትሰራው ሴትዮ ውስጥ 50 ብር ሰጠችኝ። የሚገርምሽ በጣም ነው የተሰማኝ፣ በጣም ነው የተሰማኝ የምልሽ በእውነት እኔ ለምን እንደተሰማኝ አላውቅም፣ ግን ከበደኝ። ከዛች ቀን ጀምሮ ዝም ብዬ ስበላ እንብላት የሚሉኝና በኮመንት ይቀጠቅጡኛል። እንብላ ራበኝ፣ እርጉዝ ነኝ ራበኝ። ወጥሬ ያስኩሽ መቼም ዛሬ ጉድሽ። በጣም 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 በጉጉት በደስታ ነው እየሰማንሽ ያለ ነው። የኔ እናት አትሳቀቂ እሺ። ከዛ ከብዙ ወራት በኋላ እዛ ቤት እንጀራ በተከታታይ ለ3 ቀን እንትን አልኩኝ። ያቺ አንዷ ኪችን ውስጥ ከምትሰራዋ አዝናልኝ እንደዛ 50 ብር ስትሰጠኝ ወይኔ በቃ ተሰማኝ። እንዲህ እስከ መቼ ነው ደግሞ ተመላልሼ ስምለው? አንደኛ በእግሬ ነበር በዛ የሚሄደው፣ ምክንያቱም እንዳልኩሽ ትራንስፖርት ራሱ እንትን ነው። እና እንጀራ ሰጥተውኝ ያውቃሉልሽ ነው በጣም አምሮኝ ማለት ነው። ስንበላው ፎቶውን አንስቼዋለሁ። እሱን የዛለት የበላ ነው ከረጅም ጊዜ በኋላ የአራታችንም እጅ እንደዚህ እዛች የሰጡን ምግብ ውስጥ እንደዚህ እንዳለ ፎቶ ለማስታወሻ ይሆናል ብዬ እንደዚህ እንዳለን እጃችን ገበታ ውስጥ እንዳስቀመጠን ፎቶ አንስቼዋለሁኝ። በጣም ቫሊየብል ሆኖ እንጀራ መብላት አሁን እንጀራ ድሮ እንግዲህ ወፍራም ነው ቀጭን ነው እያለን የምንለውን ነገር ሁሉ ብርቅ እስኪሆንብን ድረስ በዚህ ደረጃ መቸገር ማለት ነው፣ በዚህ ደረጃ ማጣት ማለት ነው። እና እናትሽ የመጣች ጊዜ ማለት ነው መልሽኝ በመሀል ጠፍቼ ነው ከፖይንት የጠፋው። እና ከዛ እናትሽ ምን ትበላ ነበር? እሷማ ስትመጣ ገንዘብ ይዛ መጣች። ከዛ ደግሞ እኛም ከስራ ከተባረርን በቅርቡ ስለነበረ ያው የነበረችዋን ብር እስከምታልቅ ድረስ እንጀራ ነበር የምታበያት። ሩዝ ወይስ ምን?
አይ እነ እናቴ እንጀራ እሷ ደግሞ የሚቆጣጠርም ነገር አረ ማአት ነገር ነው ይዛልሽ የመጣችው። እሷስ ቤቱ ሙሉ ነበር እናቴ የመጣች ጊዜ። ግን የኔ ዲፕሬሽን ነው የዛ ጊዜ ያስቸገረው እና ግን በምፈልገው ልክ ብር አልነበረብኝም። ለምሳሌ መኪና ተከራይቶ እሷን በመኪና ይዞ የመዞር እሷን ዊልቸር ገዝቶ ስለተሳካ እናትሽ ልክ ልትመጣ 4 ቀን ሲቀራት ከስራ ስለተባረሽ ሀሳቢ ስላልተሳካ ያን ዴት ነበር የሚያነጫንጭሽ እና ደስተኛ እንዳትሆኝ ያደረገሽ ነበር። የእንትኑም ራሱ የአፎርድ ገንዘብ አፎርድ የማድረግ መጠኔ በእንጀራ ልክ በምግብ ልክ ቤት ውስጥ ድሮ ማለት በፊት ዓመታት የምንቸገረውን ትንንሽ ነገሮችም እየተቸገርን አልነበርንም። ምክንያቱም ኦልሬዲ ከስራ እንደወጣው ነው የተወሰነች የእንትን ብር ራሱ ይሄ ምንድን ነው የሰራሽበት የአንድ ወር ምናምን የሚከፈል ነገር አለ አይደለ? በእኔም በልጄም በኩል ተሰጥቶን ስለነበረ እሷ የመጣሽ ጊዜ ችግር ነገር አልነበረም። ግን ለመኪና የሚሆን እንዲህ ካወጣሹ ስለሚጎል በብዛት ለመኪና የሚሆን እሷን በጣም ለማዝናናት ሀገሪቷን ለማዞር ምናምን የሚሆን አልነበረ። በእኔ በፍላጎቴ ልክ አልሆነም ነበረ፣ በቅዴ ልክ አልሄደልኝም ነበር እና እሱ ነበር ትንሽ የረበሸኝ በወቅቱ። እናቴም በቃ እንዳልኩሽ ማይሆን ጊዜ አሳልፋ ሄደች። እኔም በሚጸጽተኝ ደረጃ እናቴን ሳላስደስታት ሄደችብኝ። እቺ እናት ምስኪን ናት። እግዚአብሔር ይጠብቅልኝ፣ እድሜዋን ያርዝምልኝ። ይህንን ነገር አስተካክዬ ደግሞ አልፎልኝ ሳታይኝ እንደገና ደግሞ መታልኝ እንኳን እጄ ውስጥ ገብታልኝ እንኳን በምፈልገው ደረጃ ሳላዝናናት በመሄዷ አዘንኩኝ። ከዛ በኋላ ተመልሼ ወደ ዝቅጠት የተመለስኩ ማለት ነው። ከዛ በኋላ ስራ ብፈልገው አላገኝም። ኤርላይንስ አመለክት እንደው ብንቀራረብና እንትኔ ባሳይሽ ያመለከትኩባች አንድ ቀን ቁጭ ብዬ 276 ቪዲዮዎች ሰራሁኝ፣ የስራ ቪዲዮዎች። ሃይ ማይ ኔም ኢዝ እንተና አይ ሃቭ እንደዚህ ዲግሪ አይ ሃቭ እንደዚህ ስራ ለመፈለግ ማለት ነው። 276 ቪዲዮዎች ሰራሁ። አይኔ እስኪ ጎረጉድ ነው የምልሽ። በቃሌ እንግሊዘኛ ስለሆነ ያው እንትን የምትሰሪው ያለ አይደለ የስራ ቪዲዮዎች ምናምን እንደሱ ሁሉ በቃ ስራ ጠፋኝ። እውነት ነው የምነግርሽ። እኔ ሀቢብ አሁን ሰዎች በብዛት አላውቅም እውነት ለመናገር እዚህ ሀገር በዚህ ደረጃ ስራ ይታጣል የሚለውንም ነገር በእኔ የትምህርት ደረጃ በአካል ባገኝሽና ብታነጋግርኝ ብታይ ለእኔ ስራ የሚጠፋ አይመስለኝም ነበር። እኔ እንጃ የእውነት እንደኔ ሌሎች ሰዎች እየተቸገሩ ነው የሚኖሩት አይኖሩም አላውቅም እውነት ለመናገር። አሁን ላይ ሰው በየት ደረጃ እንደኔ እውነት አላችሁ ወይ? ብዙ ሰዎች አላችሁ ወይ? አላውቅም ወይስ እኔ ብቻ ነኝም አላውቅም። እንደው ግን ሰዎች ቀርቤ አይ ማአት ሰዎች እንደዚህ ነን የሚሉኝ ወይም ደግሞ አይ አንቺ ብቻ ነሽ እኮ እንደዚህ ይሄን እኮ ስለማታውቂ ነው የሚለው ጋይድ የሚያደርገኝ ሰው በአንቺ በኩል ከመጡና ካገኙኝ በጣም ደስ ይለኛል። እና አሁን ላይ በህይወቴ ግራው የገባኝ ሴት ነኝ፣ እናት ምስኪን ነኝ አሁን ላይ የሚገርምሽ ነገር ግን አንድም ቀን የመረታት ስሜት ተሰምቶኝ አያውቅም። እኔም ገና አሁን ውሃ ጠጣሁ። አፌን ሁሉ በጣም ነገር ካለ ቢ ፕሊዝ። ኧረ ትዝም አላለኝ። ከልቤ ነው የማወራው ያለሁት። የሚገርምሽ ልጆች ስልኳችን ነው እየሰማን እኔ አላውቅም እነሱን። አንቺማ እየሰማሽ እያየሁሽ ነው። ግን ተከታታዮችሽ ሰልችቻቸው እንደሆነ አላውቅም። እንዲህ ብትሰለች ከ5000 ምናምን ህዝብ አይቀንስም ነበር ሰው ቢሰለቻቸው አይወጡም ነበር። 5.4 ሰው አለ። እውነት ነው። ቢሰለቻቸው ይወጡ ነበር። እንትኑን ተማሩ፣ ነጣጥቦቹን ያዙ። የኔ አንድ ታሪክ ነው፣ ጀስት የአንድ ሴት ታሪክ ነው። ግን ነጥቦቹን አትዘንጉ። በመካከል ላይ የሰማችኋቸውን መልካም ነገሮች እግዚአብሔር በተለይ ስለ እግዚአብሔር ነገር ስለ ህይወት ተሞክሮ ነገሮች ጠብቆ ማለት ፕላን አድርጎ ስለ መክሸፍ ግራ ስለመጋባት ማለት ያጠፋችሁትን ነገር ስላለማወቅ ነገር አሁንም ድረስ በእርግጥ ያወቅኩ አይደለም አውቄ አይደለም ምላችሁ። እኔ አሁን ያሰብኳቸው ነገሮች ለምን በእኔ ሳይድ እንዳልሄዱ አላውቅም። ምክንያቱም እችላለሁ ብዬ ማስባቸውን ነገሮች በሙሉ አሟልቼ የመጣሁ ነው የመሰለኝ። እዚህ ሀገር ስመጣ በቂ ነኝ ብዬ ነው የመጣሁት። እዚህ ሀገር ስራ ለማግኘት ለእኔና ለልጆቼ ህይወት ማሟያ የሚሆን ብቃት ያለኝ ሰው ነኝ። ስንት ዓመት ሆነሽ ኢማራት ላይ?
8 ዓመቴ ነው። እሺ 8 ዓመት እንዴት ያበሻ ጓደኞች አላፈራሽም? አብዛኛው አበሻ ማለት ገና በ2 ዓመት በጣም ብዙ ጓደኛ ያፈራል። ቤትሽ የሚመጡ ቤታቸው የምትሄጂው ምናምን እንዴት አላፈራሽ? ምን አይነት ሰው እንደሆንኩ ልንገርሽ። ምን አይነት ሴት ነኝ? በጣም ከልጆቼ ጋር ችግር ያለብኝ፣ ካለ ልጆቼ ህይወት የማይታየኝ፣ ጓደኝነት የማይታየኝ፣ እዛም ኢትዮጵያ ውስጥም እያለሁኝ ብዙ ቤተሰብ የሌለኝ፣ እናቴ በጣም እየለመነችኝ ወደ እሷ ቤት የሚሄድ እሷ ወደ እኔ የምትመጣ፣ ልጆቼ ጋር ያለኝ ነገር ልጆቼ ጋር ፍራሽ አንጥፌ ኢትዮጵያ ውስጥ ማለት ነው ቢምቢ ሳባርላቸው ነው ማድረው። ከልጆቼ ጋር ያለኝ ነገር እኔም ራሴ ግራ እስከሚገባኝ ድረስ በጣም ጠንካራ ነው። ምን እንደሆነ አሁን አላውቅም። በጣም ነው ለልጆቼ ጋር ትስስር ያለኝ። ስለዛም ይመስለኛል ልጆቼ በአበክረው የሚረዱኝ የሚመስለኝ፣ የሚያዝኑልኝ፣ ከልጆቼ ጋር ኃይለኛ ፍቅር ያዳበርኩ የሚመስለኝ በዚህ ይመስለኛል። እና ጓደኝነትን ከሌሎች ሰዎች ጋር ተመኝቼው ራሱ አላውቅም። ጎሎብኝ ጓደኝነትን ፈልጌ አላውቅም። ችግሬን ለሰው ማሳየት ያሳፍረኛል። ለምን ጥሩ ነበርኩና አሁን በዚህ ደረጃ ሰው እንዲያየኝ አልፈልግም። አሁንም ሰዎች እንትን በመጠኑ የነበረኝን ገበና አውጥቼ ነው እንትን ያልኩት። በእርግጥ አሁን ከዚህ በላይ ውርደት የለም። ውርደቴን ሙሉ እስከ መጨረሻው ሌቭል ምላሴን መሬት ላይ የመላስ ያህል ውርደቴን ተዋረድኩት። ማለት እኔ ለራሴ ከሰጠሁት ክብር፣ ለራሴ ከሰጠሁት እንትን ማስጠበቅ ያልቻልኩት፣ ለራሴ ለሰጠሁት ክብር ያልቻልኩበት ሁኔታ ላይ ነው የቆምኩትና ስለዚህ አሁን ላይ ምንም ያስተፋፍር ነገር የለም። ከዚህ በላይ ውድቀት፣ ከዚህ በላይ ፈተና ማየት የለም እና ማንም ሰው ቢማርበት ምንም ማለት አይደለም። ማጣትም አሳፋሪ ነገር አይደለም። አግኝቶ ማጣትን ወይ ደግሞ ህይወትን ውርደት ግን እኮ አይደለም። ውርደት ማለት የሰው ልጅ ሲሰርቅ ሲያልፍ ነበር ነው ውርደት እንጂ አግኝቶ ማጣት ውርደት አይደለም። የህይወት ፈተና ነው። የህይወት ነው አይደለም። በቃ እኔ እንግዲህ መጀመሪያው አካባቢ ላይ ዝቅ ብሎ መስራቱ ራሱ ውርደት መስሎ ነበር የሚታየኝ የነበረው። በጣም ይከብደኝ ነበረ። ለሰዎች ሜኒው ስሰጥና እኔ በዛኛው ሳይድ ቆሜ ራሴን ሳየው ያስለቅሰኝ ነበረ በወቅቱ። ግን አሁን ላይ ኢትስ ፋይን ዊዝ ሚ፣ ምንኛውም ነገር ኢትስ ፋይን ዊዝ ሚ። ልነግርሽ ከነበረው ፖይንት ቅድም መኪና ስለመነካካትና ያልኩሽ ነጥብ ልመለስልሽ። አሁን ሰው እናቴ በዚህ መልኩ ሆነች፣ ወደ ችግሬ የተመለስኩ አልኩሽ። ከ2024 ጀምሮ ወደ ታች መጣ ህይወቴ። ስራ አጣው በድጋሚ ሳመለክት አላገኝም ስራ እና በጣም ተቸገርኩ። የባልትና ሱቅ ምገዛት አንዲት ሴት፣ እኔ ሰው አልቀርብም ብዬሻለሁ እና በርበሬ ምንም ልገዛት ሲሄድ እግዚአብሔር ያደረገልኝን ነገር በተለይ የዳኛውን ሁኔታ ነግሪያት በጣም ተገርማ ከዛ በኋላ ወደ እግዚአብሔር እንድቀርብ ጸሎት እንዳደርግ እንደዚህ አይነት ፈተናዎች ምናልባት ሰዎች የተለያዩ ነገሮች አድርገውብኝ ሊሆኑ ሊችል እንደሚችል፣ ነገር ግን ይህንን ፈተና ሊያስመልጠኝ የሚችል ጸሎት እንደሚያስፈልገኝ መምከር ጀመረች ያቺ ልጅ። ከዛ በኋላ ሲሄድ በርበሬ ዱቄት ምናምን ትሰጠኛለች። ከዛ እኔ በጣም በይሉንታ የታጠርኩ ሴት ነኝና ይከብደኛል በሚሄድ ቁጥር የምታደርግልኝ ነገር። ከዛ ያቺ ልጅ ምን ታደርግልኝ መሰለሽ? እያስጨነቀች ቤት ልጆችን ውረዱ በያቸው ትልና አስቤዛ አርጋ ትልክልኛለች። ማለት ይሄ አስቤዛ እያረገች ከዛ ተደጋገመ ይሄ ነገር ማለት ነው። እኔ ከበደችኝ፣ በጣም ከበደችኝ። ተይ በቃ ምናምን ስላት በተከታታይ ነው የምታደርግልኝ። ከዛ ይችን ልጅ ምን ማድረግ አሁን ይሄ እንግዲህ ስነግርሽ አንቺ ተሸግረሽ አይደለም እንዴ ሊለኝ የሚችል ሰው አለ። እኔ ካስተዳደገ ምን አባቴ ልሆነው? ለእሷም በክሽን ተይ የቻልኩትን ያህል እየከፈልኩ ልሰድ። ደግሞ አንቺ ጋር ለመምጣት ሰውን በየቀኑ መጠቀሚያ ማድረግ መሰለኝ ከእሷ መውሰድ ዝም ብሎ። እሷ ራሷ እንደኔ የልጆች እናት ናት። ገባሽ? የባልትና ሱቅ አላት፣ ታግላ የምትኖር ሴት ናትና የኔ አይነቱን ሰው ስለሰጠኝ ብቻ ዝም ብዬ እየሄድኩኝ በርበሬ ሳይኖረኝ ምን ሳይኖር ስለምትሰጠኝ ብቻ እሷ ጋር መሄድ እየከበደኝ፣ ጭራሽ መግዛት በምችል ቀን ራሱ ከእሷ መግዛትም እየፈራው መቅረት ጀመርኩ። እሷ አለሽ በየደወለች ልጆቹን ወረዱ በያቸው። ምን አገባሽ አንቺ?
ምን አገባሽ አንቺ ልጆቹን ላኪልኝ ትለኛለች። ልጆቹ ውርድ ሲሉ በፌስታል አሸክማ ትልክልኛለች። ከዛ በኋላ ልጅቷን መሸሽ ጀመርኩኝ። ምክንያቱም ከሚገባው በላይ በተከታታይ ከሰው መቀበል ያደግኩበት ነገር ነው። አንቺ ልጅ በቃኝ ነው የሚባለው፣ እንደዚህ ሰው ቤት እንደዚህ ፈጣጣ ይሆናል ምናምን እየተባልሽ ታውቂያለሽ አይደል? በስርዓት ማደግ ነው ያ ስነ ስርዓት ነገር የምናውቀው። ከዛ በኋላ በቃ እንደሱ አይነት ስላደግኩኝ እንዴት ከዚች ሴትዮ ላይ እሷም የኔ ቢጤ ናት፣ ለምንድን ነው እንደዚህ ሰልፊሽ ነው የምመስላት? በቃ እኔ አልቻልኩም፣ እሷ ትገፋኛል። ጭራሽ ልጅቷን ብሎክ እስከ ማድረግ ድረስ ደረስኩኝ። እየደወለች ካልሰጠውሽ ነው የምትለኝ፣ ካላረኩልሽ። እኔ ደግሞ መቀበል አቃተኝ፣ አልቻልኩም። እውነት ነው የምልሽ ሀቢባ። አሁን ይህ እንደዚህ ስልሽ ማን እንዴ ሲሰጥሽ መቀበል ነው እንጂ በዚህ ደረጃ ተቸግረሽ ትይኛለሽ። እውነት ነው፣ የእውነት ተቸግሬ ነው ማውቀው። ግን ከእሷ በተከታታይ መቀበል ከበደኝ። ስላረገችልኝ ብቻ ዝም ብሎ መመዝበዝ መሰለኝ እና ልጅቷን ራቋት ሙሉ ለሙሉ። እና በዚህ ደረጃ ነው የኔ ስነ ባህሪ። ለምንድን ነው ከሰዎች ጋር ያልቀረብሽው? ለምንድን ነው ጓደኛ ያላፈራሹ? ለሚለው መልስ ነው የምመልስልሽ በዚህ አጋጣሚ ማለት ነው። እና ይሄ አንደኛው ራሱ የራሴ ደካማ ጎን ከሰዎች ጋር እንዳልቀርብ የሚያደርገኝ አንደኛ ከሰዎች ጋር ማለት በጣም ይሉንተኛ ነኝ፣ ይከብደኛል። ውሃ እየጠጣው ነው በመሀል ይቅርታ። እና በዚህ መልኩ ችግሬ እየባሰ እና ለብቻዬ የምወጣው አይነት ችግር ውስጥ በብዛት ቆየሁኝ። ከዛ በኋላ እቺ ልጅም ስትመክረኝ ምንም ስትመክረኝ የቻሪቲ ድርጅቶች እዚህ ሀገር አሉ፣ ስለዚህ ለምንድን ነው እነሱን እንትን ማትዩ አለችኝ። እንዳልኩሽ ከ2023 ጀምሮ እንደምንም ያለችኝን ብር ካፈልኩና 2025 ሲሆን እንዳልኩሽ ያ ችግር የቤት ክራይ ችግር በድጋሚ ተመልሶ መጣ። በድጋሚ የቤት ክራይ ተጠራቀመብኝ። አመት ሙሉ ከዛ መስሪያ ቤት ውጪ ስራ አላገኘውም። እነዛ የቀጠሩኝ መስሪያ ቤቶች ካንስል ሳያደርጉኝ፣ ለምን መሰለሽ ካንስል ያላደረጉኝ? እኔ ካንስሌሽን ፈርሜላቸው ነበር የወጣሁት ካንስሌሽን። ነገር ግን እኔ አንደርሚ ምንድነው ይሄ ዲፔንዳንት ስለነበረ ሄደው በራሳቸው ካንስሌሽንን ሊያስፈጽሙ አይችሉም ነበረ። ገባሽ? እኔ ልጆቼን ካንስል ካላረኩላቸው የኔ ካንስል ማስፈጸም ስለማይችሉ ምን ብቻ አድርገው እንትን አለጉ። ይሄ ምንድነው የሚባለው? ቆይ ስሙ ጠፋብኝ። አብስኮንድ ነው የሚባለው። በላ ቀረጉብሽ አብስኮንዲንግ አድርገውኝ የተረፈችዋል 8 ወር ብቻ ነው የሰራሁሽ አላልኩሽም? የ2 ዓመት ቪዛ አይደለም የሚሰጠኝ። ያቺ የ2 ዓመት ቪዛ እስከምታልቅ በአብስኮንዲንግ ብቻ አፕሊኬሽን አድርገውብኝ ያቺን እንትን እኔም ስራ እየፈለኩ በመካከል ደግሞ ቺ ተበራሪ ስራ እየሰራው ምናምን አንዲት ጓደኛዬ ራሱ እኔ ጋር ትሰሪያለሽ ምናምን ብላኝ፣ እሷ በቃ ይነዋል አይደለ ከኢትዮጵያ ልጇን አምጥታ ነበር ምናምን ነገር፣ እሷ ራሱ እየረዳችኝ ምናምን፣ አንዳንዴ ጋዝ ያልቅብኝ ወይ ደግሞ ኢንተርኔት ወይ መብራቴ ሊቆረጥ ሲል ምናምን እየረዳችኝ ምናምን። በዚህ መልኩ እቺን አመት እየተንፏቀኩ በተለመደ ሁኔታ በችግር እየላስኩን ትስል ይሄ ቤት ክራይ ተጠራቀመና እንደገና ክስ ተመሰረተብኝ ማለት ነው። ከዛ መካር ገባኝና ለምንድን ነው እነዚህ እርዳታ ማትጠይቂው ምናምን ተብሎ አስገባሁ። አፕሊኬሽን አስገባሁ። ያ አፕሊኬሽን ሳስገባ እነዚህ የእርዳታ ድርጅቶች ምን አይነት ሴቶችን ነው የሚረዱት? ባል አግብቶ ባል የፈታቸው ገባሽ? ከዛ ደግሞ ከባልየውም ጭምር ሆኖ በስራ ወይ በተለያየ ምክንያት ችግር ውስጥ የገቡ ሴቶች እና ባልየው አፕሊኬሽን ያስገባላቸዋል። ከዛ በኋላ ያው የተቸገሩትን ችግር እንትን ብለው ይርዳታ ይደረግላቸዋል። እኔ አቅርቢ የተባልኩት ዶክመንቶች በሙሉ ነበሩ ኤክሴፕት አንድ ነገር which is እነሱ የማይቀበሉት ምን ነበር መሰለሽ? ባላለሽ? አዎ ባል ካለሽ የባልሽ ኢንፎርሜሽን መግባት አለበት። እኔ ከባሌ ጋር ያለሁበት ሁኔታ ነግሬሻለሁ።
ተራርቀናል። እንነጋገራለን ግን ተራርቀናል ማለት በባልና ሚስትነት ደረጃ ላይ አይደለንም። ከባሌ እንደማይረዳኝ ያለሽ የለኝም አትይም? የለኝም ደግሞ ስትይ የፍቺ ወረቀት አምጪ ይሉሻል። ከዚህ ከባሌ ጋር አልተፈታሁም። ኦኬ ለምንድን ነው ያልተፋታሁት? አንደኛ ሲጀመር እኔ እሱን ለመፋታት እሱን ፕሮሰስ ለማድረግ ገንዘብም የለኝም ጊዜም የለኝም። ቤተሰቦቼ እናቴ አሮጊት ናት፣ ይህን ፕሮሰስ አድርጉልኝ ምለውም ሰው የለኝም። ያልተቋጨ የተንጠለጠለ ነገር ነው። በሱ መታጠር ምክንያት ባል ከፈታሽ ወይም ከሌለሽ ከሞተብሽ የሞቱን ማስረጃ አቅርበሽ፣ ከፈታሽ የፈታሽን ማስረጃ አቅርበሽ፣ ካለ ደግሞ የእሱንም ኢንፎርሜሽን አቅርበሽ ነው የምትረጁ። ያ ሁሉ ነገር የቤት ክራዩ የተከሰስኩበት የእሱን ኢንፎርሜሽን ለማምጣት ኢትዮጵያ ውስጥ እንደሚኖር ምናምን ኢንፎርሜሽን ለማምጣት ዶክመንት እንዲልክልሽ ማድረጋችሁም ነበር። እኔ ከእሱ ጋር ያው በጥሩ ሁኔታ ላይ አይደለሁም ማለት ተዘጋግታችሁ ነበረ። ያው አሁን ድረስ ብንነጋገርም እሱ በዚህ ደረጃ አይደለም የምንገናኘው። ገባሽ? የሻከረ ግንኙነት ነው ግንኙነታችን። ገባሽ? እሱ በነገራችን ላይ አሁን ላይ በጣም መጥፎ ሲቹዌሽን ላይ ነው አሁን ራሱ እሱም በኋላ እንደርስበታለን በታሪኩ መጨረሻ ላይ ይሻላል። አሁን የዛን ጊዜ እነሱ አሟይ ሲሉሽ አንቺ እሱን መጠየቅ ስላልፈለግሽ እንጂ ዶክመንቶች ግን ላክልኝ ብትዩ ዶክመንት ነው የሚልክልኝ። ለእርዳታ ለሱ ለእኔ ለእርዳታ የሚሆን ዶክመንት አይልክልኝም። ሲጀመር ቁርሾ ላይ ነን እንዳልኩሽ፣ ጥሩ ላይ አይደለንም። ሁለተኛ ነገር ለልጆቹ ነው ብዬ ነው። በሰው ሀገር ልጆቹ ከሚራቡ ለልጆቹ ነው ብዬ ነው ያደርገዋል። ለልጆቹ ስለሆነ ዶክመንቶች ክላክልኝ ብቻ ባልነቱን የሚገልጽ እነሱ ኤክስፔክት የሚያደርጉት ዶክመንት ምንድን ነው? ባላለኝ ካልሽ የባልየው ኢንፎርሜሽን ይጻፍና እሱ ነው። አሁን እንግዲህ የመሬት ውስጥ አንቺ ታውቂዋለሽ ከኔ ይበልጥ ብዬ አስባለሁኝ። ባል ከሆነ ባልየው ነው ሊድ የሚያደርገው፣ አመልካቹ እሱ ነው የሚሆነው። እኔ እዚህ ጋር እኔ ነኝ እንዳባወራ አይነት ፖዚሽን ላይ ነው። እሺ ጥሎኝ ጠፍቷል ቢባል አይረዱም። እኔ የምለው በዚህኛው ፖዚሽን ያለች ሴት አታስተናግድም ወይ? ባሏ ጥሏት የጠፋ ነገር ግን ባሏ ይኑር ይሙት የማታውቅ ወይም ደግሞ ምን የተቋረጠ ተቋርጠናል ጋይስ አይደል? ከኔ ነው ያለ ሀባላ ያለ እሷ ናት የተቋረጠ። ከኔ በኩል አይሰማም። አሁን ይሰማል። አሁን መጣ ድምፅሽ። መልካም ከእነሱ ጥሏት የጠፋን አይረዱም። ባሏ የፈታትና ባሏ የሞተባትን ብቻ ነው የሚረዱት። ማስረጃ ያላት እሱም ብቻ። ያ ሁሉ ወረቀት ኖሮኝ የቼክ ባውንሴ፣ የቤት ኪራይ የማጣቴ፣ የብቸኝነት ልጅ አሳዳጊነቴ፣ ያ ሁሉ ነገር ማሟላት ችዬ በአንዲት እነሱ ቅጽ ውስጥ በሌለች ምክንያት መረዳት አቃተኝ። ሪጀክት እየተደረግኩኝ ሳልረዳ ይሄ ክስ ተራዝሞ ጠበቃዬን ነገርኩት በግልጹ። እኔ ከ2000 ዓመት ጀምሮ በህይወቴ ይሄ ፈተና የገጠመኝ ምስኪን ሴት ነኝ። የቤት ኪራይ ይከፍላለሁኝ፣ እባክህ ታገሰኝ። እርዳታ ጠይቅ ያለሁ እርዳታዎቹ እስከሚሰጡኝ ድረስ እባክህ ታገሰኝ እያልኩት አሁን ድረስ አለን እልሻለሁ። እና ምንድነው እኔ በስተመጨረሻ አሁን ያለሁበት ሁኔታ ያው የቤት ኪራይ ባለመክፈል ክሱን በመሀል አቋርጠውልኝ ነበረ። ፍርድ ቤቱ ምን ብሏቸው ነው እርዳታውን ተቀብዬ እከፍላለሁኝ ብዬ ወረቀቶቹን አሳይሻለሁ። ቆይ ከፈለግሻቸው እንደው ለእንትኑ ማለት ነው ትሩ እና ምናምን የሆነውን ስቶሪ እንድታውቂው ያህል ነገሩን ወደ ሌላ ማስኬድ አልፈለግኩም እና እንዲሁ በቃ ችግሩ ብቻ ልንገርሽ ብዬ ነው፣ ሌላ ትርጉም እንዳይኖረው ብዬ ነው። በአጠቃላይ በስተመጨረሻ ችግር ላይ ነው አሁንም ያለሁት። በዚሁ ሁኔታ የ1 ዓመት ከምናምን ድረስ ቤት ኪራይ መክፈል አቅቶኛል። ልጆች የሚያሉበት ሁኔታ በተመሳሳይ ነው። ግን ያቺን ልነግርሽ የነበረችዋን ነጥብ ልመለስና ልንገርሽ። እርዳታ እንደዚህ አይነት እርዳታዎች በሚደረጉ ጊዜ ሱዳኖች ምናምን አሉ እዚህ ሀገር ውስጥ በጣም ተቸግረው የሚሰቃዩ ሴቶች ማለት ነው። ስለ መኪናዋ ፖይንት እንዳስታውስሽ ብዬ ነው። አንዷ በስተመጨረሻ ለጠቅሳት የነበረችው ነጥብ እሷ ናት።
እነዛ የሱዳኒ ሴቶች ስደተኛ ሴቶች ናቸው። በጣም ተቸግረው እንትን የሚሉ ነው እና ራሴን ከነሱ ሴቶች ጋር አገኘሁት። ተሰልፌ እርዳታ ቆሜ ስጠብቅ እነዛ ሀብታም የሆኑ ሰዎች መኪናቸው ጋር ቆመው ሴቶች ዙሪያቸው ተከቦ ብር እንዲሰጡሽና እንትን እንዲሉሽ እንዲረዱሽ የምትለማመኙ ነገር አለ አይደለ? ራሴ የሆነ ሀብታሞች መኪና አጠገብ ቆሜ የሰው መስታወት እየነካው የኔን ፕሮብሌም እየተናገርኩ ራሴን አገኘሁት በተገልባጩ። ትዝ ይልሻል? መኪና የኔ እየነዳሁኝ ኢትዮጵያ ውስጥ መኪና ሽን ሲነኩብሽ ስፖኪዮ ምናምን አሁን ሰውየው እንዲሰማኝ መዓት ሴቶች ስለነበሩ መኪናውን እየነካሁ ከማናገራቸው ሰዎች ውስጥ ሆኜ ራሴን በተገላቢጦሽ አገኘሁት። ሰው እብሪት አሁን ይሄ በወቅቱ እብሪት ነው ብዬም አላሰብኩትም። ያው በቃ መኪናቸው ሲቆሽሽ ደስ ከማይላቸው ሰዎች ውስጥ አንድ ነው። እብሪት ነው ብዬም አላሰብኩትም። ግን በችግርሽ ጊዜ እያንዳንዱን ነገርሽን ወደኋላ እየተመለስኩ ይሄን ይሆን አጥፍቼ እንደዚህ ሆንኩት እንዴ የማለት ነገር ስላለ ራሴን እዚህ ጋር አንድ ቆሜ ሀብታም መኪናዎች ጋር ተሰልፌ የሰው መኪና ስፖኪዮ ስነጋ ወይም መኪና ሳቆሽሽ ራሴን አገኘሁት በተገላቢጦሽ። ወደ ቤቴ ተመልሼ ስለዚህ ጉዳይ ቁጭ ብዬ አሰብኩበት፣ አስታወስኩት። ራሴን መኪና ውስጥ ቁጭ ብዬ እነዛ ጎዳና ላይ ያሉ ልጆች መኪናዬን ሲነኩብኝ ምናምን ደስ እንደማይለኝ ትዝ ሲለኝ እነዚህ ሰዎች እኔም መኪናቸውን ስነካቸው ደስ ብሏቸው እንዳልነበረ ሳስበው መጥቼ ቤት ውስጥ በብዙ አሰብኩበት ይሄንን አጋጣሚና በዚህ ደረጃ ራሳችሁን የምታገኙ አንዳንድ ሰዎች በሀብታችሁ ወይም በመልካም ቀናችሁ ጊዜ የሚያስጠሉን ነገሮች ሊኖሩ ይችላሉ። ሰዎች አድፈው ወደኛ ጋር ሲመጡ ደስ የማይል ነገር ሊሰማን ይችላል። ባይነኩን ደስ ሊለን ይችል ይሆናል፣ አላውቅም። የየሰው ባህሪ ይለያያል። ግን ራስን ወደ ተቃራኒ ሆኖ የማግኘት አጋጣሚ ይፈጠራልና እናስታውስ፣ እናስተውል። እብሪት በውስጣችን እንዳይኖር እንጠንቀቅ እላለሁ። በዚች አጋጣሚ አንዱ በጣም ያስተምራል ብዬ ካሰብኳት ነጥብ ውስጥ ካጋጠመኝ ራሴን በተገላቢጦሽ ታሪክ ካገኘሁባቸው ነጥቦች አንዷ ውስጥ ይሄ ነው እና ደግሞ አንድ የመጨረሻ ልጨምርላችሁ። ይሄ የመጨረሻ ነው የሚሆነው። በዚህ እንደዚህ አይነት ቀናት በቀን በሳምንት አንድ ቀን እንደዚህ እርዳታ የሚሰጥባቸው እነዚህ ምስኪን ሴቶች ከሚረድባቸው ውስጥ እየተሰለፍን ከምናገኛቸው ሰዎች ውስጥ ሱዳኖቹ በጣም ሬጂ የሆን ባህሪ ያላቸው ማለት በጣም ካሳለፉት ጦርነት ምንም ይሆናል እና እርዳታ በሚሰጥባቸው ቦታዎች ውስጥ በጣም ጸብ ያስነሳሉ፣ ይጮሃሉ። ይሉንታ ምናምን የለም። ሰው ሊሰጣቸው ሲል ምን ትፍ አድርጎ የመሄድ ምናምን ነገር። እኛ እንግዲህ ታውቂያለሽ፣ ይሉንተኛ ነኝ እኔ ብዬሻለሁኝ። ጥግ ይዘን አይደርሰንም እርዳታ የሚባል ነገር። ምክንያቱም የእነሱ በዛ ደረጃ እንደዛ አይነት ባህሪ ማሳየት ራሱ አይናችን እስኪፈጥ ነው የሚያስገርመን። እንኳን እንደዛ ተገፋፍተን ተሰዳድበን ልንል ቀርቶ ማለት ነው። እና ካሳዘነኝ የመጨረሻዋን ታሪክ እቺኛዋ ካሳዘነኝ የአንዲት ቀን አጋጣሚ የሚነግርሽ፣ ቤቴ ውስጥ ሁሉ ያለችኝን አስቤዛ አድርጌ ሁሉን ነገር አሟልቼ ጋዜ ያለቀብኝ ሲሊንደር ጋዜ 140 ብር ነው ሪፊል የሚደረገው እና የአስቤዛዬን ሙሉ ካሟላው በኋላ የመብራትም የውሃም ከፍዬ ያቺ ጋዝ እንጀራ በመጥበሻ እየጋገርኩኝ ግማሽ ላይ ሳልጨርሰው ጋዟ አለቀችብኝ። ለልጆቼ ያችን እራት ሰጠሁኝና ኔክስት ሞርኒንግ እንጀራውን በምን ጋገሬ ልስጣቸው? የተጀመረውን ሊጥ ራሱ መጋገር አቃተኝ። ወጥ ቤቴ ውስጥ አለ። በምን አሙቄ ልስጣቸው? በምንስ አጣብቀው ይብሉት? ከዛ በኋላ ያቺ የእርዳታ ቀን ስለነበረች በዛ በማግስቱ ሄድኩኝ ማለት ነው።
እነዛ ሶማል ማነው ሱዳኖች ጸብ ግርግር አንስተው ያቺ እርዳታ የምትሰጠንም ቦታ ከዚህ በኋላ እርዳታ አይሰጥም እዚህ ምክንያቱም ጸብ እያስነሱ ነው ብለው ከአንድም ሁለት ቦታ እርዳታ ከምናገኝባቸው ቦታዎች ውስጥ አስከልክለውናል እና ይሄኛውን አስከልክለውት ደረስኩኝ። ልጆቼ ቀድመውኝ ነበር እዛ የሄዱት ወረፋ ሊይዙልኝ ማለት ነው። ከዛ በኋላ ሄድኩኝና እኔ ቆይት ብዬ ስለሆነ የደረስኩት ብር ድንገት የተሰጣቸው ሌላ ሁለተኛው ቦታ የተሰጣቸው ቦታ ደርሼ አርፍጄ ስለመጣሁ እኔ ስላልደረሰኝ እነሱ ከተሰጣቸው ብር ውስጥ እንዲያካፍሉኝ ስጠይቃቸው እምቢ አሉኝ እና አንዷን ሴትዮ ሀራሚ ነሽ ግን በጣም አልኳት። ሀራሚ ነሽ ስላት እንዴት ሀራሚ ትይኛለሽ? እኔም ተሰልፌን ያገኘሁት ምናምን ነገር ብላ ትላለችኝ። ይህ በጣም ሀራሚ ነሽ፣ ምን አለበት ትንሽ ብትሰጭኝ፣ ያ አልደረሰኝም ምናምን አልኳት። እኔ የሚገርምሽ እነሱ ጋር ሬጅ አልችልም። ከዛ እጄን ሳብ አርጋ እንደ ህፃን ልጅ አውራጣቴን እንደዚህ ጭምቅ አርጋ ስሚ ሀራሚ እንዴት ትኛለሽ ብላ ምናምን ስትል ከኔ ጋራ ጸብ ልትፈልግ ትማለች። እኔ የዛ ዕለት ራት ሳልበላ ነው ያደርኩት እና በዛ ደረጃ ራሱ ሬጅ የያዘኝ በቃ ችግሩ በጣም በዕለቱ ጸንቶ ስለነበረ ነው ማለት ነው። ምክንያቱም ጋዝ አልቆብኛል፣ ምግብ የለኝም፣ አልበላሁም ነበርና በጣም ተፈላልጬ ማግኘት እንዳለብኝ አስቤ ነው የሄድኩት። አልደረሰኝም ነበርና ለምን አታካፍሉኝም በሚል ከእሷ ጋር ጸብ ስጀምር ትልቋ ልጄ ያቺ በነገራችን ትልቋ ልጄ ትንሽ ነው የምትመስለው፣ ታናሿ ራሱ በቁመት ትበልጣታለች። ከዛ ያቺ ሱዳኒስ ልትደበድበኝ ደረሰች ማለት ነው፣ ለዛች በጣም ትንሽ ብር ለምትባል ማለት ነው። ከዛ በኋላ እንዳልኩሽ ምግብ አልበላንም፣ ደክሞናል። ግፍትር ስታረገን እኔም ልጄም ተንገዳግደን እያዞረን ልጄ ቁጭ አለች። ያው ከኔ ደከም ስትል ደግሞ ሱዳኖቹ በጣም ጠንካራ ናቸው። የሚገርምሽ ገፍተር ስታረገን ያልበላ ሰውነታችን በቂታችን ቁጭ ልንል ነበር በቃ። ከዛ ያችን ቀን አረሳትም። በጣም ነው ያዘንኩት። ለምንድን ነው ያዘንኩት መሰለሽ? ልጆቼን በዚህ ደረጃ እዚህ ቦታ ላይ ማስገኘቴ ከኔ አልፌ ተርፌ ልጆቼን በዚህ ደረጃ ችግር ውስጥ መክተቴ ያስለቀሰኝ አጋጣሚ ነበር። እጅግ በጣም ነው ያለቀስኩት። ፈልጊው እውነት ፈልጊው አይደለም ይሄ ነገር የተፈጠረው፣ ይሄ ችግር በዚህ ደረጃ የተቸገርኩት ፈልጊው አይደለም። ግን ሆኖ እዚህ ጋር ራሴን በማግኘቴ ለልጆቼ በቃ ያሰብኩትን ያህል ምርጥ እናት መሆን ባለመቻሌ፣ ያሰብኩላቸውን ያከፍታ ኑሮ ላኖራቸው ባለመቻሌ፣ ይልቁንም በተቃራኒው ራሴን በዚህ አቅጣጫ ማግኘቴ በጣም አሳዘነኝ እና ያሃ የመጨረሻው ብዬ የምነግርሽ አሳዛኝ አጋጣሚ ነው እና ህይወቴ አሁንም ከፈተና አልወጣም። ግን ሁልጊዜ በእግዚአብሔር አምናለሁ፣ ሁልጊዜ ነገሮች እንደሚስተካከሉ አምናለሁ። ግን የሰው ልጅ ጠንካራ አይደለም፣ ብዙ ጊዜ ጠንክሮ ሊቆይ አይችልም። ብቻ አሁን ኦዲየንስሽም በጸሎት ይርዳኝ፣ እግዚአብሔር ይህን ህይወቴን አስተካክሎልኝ ራሴን የማገኝበት መልካም ጊዜ እንዲገጥመኝ እመኛለሁኝ። እኔም እናንተም በጸሎታችሁ እርዱኝ። በጣም አመሰግናለሁ። ታሪኬ ለመጨረሻ ጊዜ ስራ የሰራሽው መቼ ነው? የመጨረሻው ስራሽ የቱ ነው? በቃ ኦክቶበር 8 የነበረው ላስት ይር ነው የነበረው። ከዛ በኋላ ስራ አላገኘውም። በነገራችን ላይ ደግሞ ኦክቶበር 8 ላስት ይር ምን ነበር? አዎ በነገራችን ላይ አሁን ነበር የስራው አይነት ኦፕሬሽን ማኔጅመንት ውስጥ ነበር የምሰራው። እንዳልኩሽ የቢሮ ስራ አገኘልኝ ሰውየው፣ በሱ ውስጥ ነበር የምሰራው። አብራ ገብታበት የነበረበት ስራ ወይንስ በፌስቡክ ያገኘሽው? አብራ እኮ በፌስቡክ ያገኘው ስራ። ከዛ እዛ ከሄድኩኝ በኋላ ስለዚህ እናትሽ የመጣችው ላስት ይር ነበር ማለት ነው? 2024 ነው አልኩሽ እኮ እሷ። አሁን ወይ 26 እኮ ነን። አሁን 2 years ago ነው እናትሽ የመጣችው። ስለዚህ ማዘር ከሄደችን በኋላ ስራ ጀምረሻል እንደገና? ስራ አልጀመርኩም ስልሽ የራሱ የመስሪያ ቤቱ የ2 ዓመት ቪዛ ስለነበረኝ እንዳልኩሽ ትንንሽ ስራ ላስት ያቆምሽው 2 years ago ነው ማለት ነው። ከዛ በኋላ ምንም አይነት ስራ አግኝተሻል? አይ ሬጉላር ስራ አላገኘሁም። ተባራሪ ስራስ ምን ሰራሽ? እስካሁን
እኔማ ተባራሪ ስራ እሰራለሁ። አሁን ይኸውልሽ ምን ቪዛ ኮንሰልቲንግ ሰርቻለሁኝ፣ ግን ደሞዝ አይከፍሉሽም። እነዚህ እንትኖች ምንድነው ፓኪስታኖች ምናምኖች ትገቢያለሽ ወረቀት ምናምን በተለይ እንትን እንደማይሉሽ ስፖንሰር ምናምን ካላረጉሽ አይከፍሉሽም። እና ተባራሪ ነገሮች የቪዛ ኮንሰልቲንግ ሰርቻለሁኝ፣ የላንድስኬፒንግ ስራ ሰርቻለሁኝ። ላንድስኬፒንግ ሴልስ ሬፕሬዘንታቲቭ ሆኜ ማለት ነው። በየሆቴሎች ይሄድ ላንድስኬፐሮች ምንድነው የሚያደርጉት? የዋና ገንዳዎችን ያሳድሳሉ። ከዛ ደግሞ በየሆቴሉ ያሉ የአበባ ዲኮሮችን ያስደኩራሉ። እንደሱ አይነት ስራዎችን ዱባይ ውስጥ ሰራው። ከዛ በተረፈ ደግሞ እንዳልኩሽ ፍሮንት ዴስክ ማኔጀር ምናምን የመሳሰሉት፣ ያ ደግሞ በፊት ላይ የነበርኩበት ሪሴፕሽንም ኦፕሬሽን ማኔጅመንት ላይ የተለያየ እንትን የኮምፒውተር ፕሮግራም ራሱ እስከ ማወቅ ድረስ በራሴ እየተማርኩ እስከ ማወቅ ድረስ ኤአርፒ የሚባል የኮምፒውተር ፕሮግራም፣ ሲአርኤም የሚባል የኮምፒውተር ፕሮግራሞች፣ እነዚህ ለሴልስ ፎርስ የምንጠቀማቸው አይነት የሴልስ ፎርስ ፕሮግራሞች ስልሽ በዚህ ደረጃ በኮርፖሬት ወርከር ደረጃ በጣም በቂ እውቀት አለኝ። አጋጣሚውን እድሉን አንደኛም እንዳልኩሽ ራሴን ከፍቼ ካለማሳየት ነገሮችን በራሴ ልወጣቸው ብሎ ራስን ደብቆ ከማቆየት እንግዲህ ስህተት ሊሆን የሚችለው ብዬ የማስበው ህይወቴ ውስጥ ሊሆን የሚችለው ይሄ ነው። እንግዲህ ለመጀመሪያ ጊዜ ነው ልቤን በሬን ከፍቼ ለሰው ልጆች ያሳየሁት። ሀቢባ በነገራችን ላይ አይ ዶንት ኖ ምናልባት የመጨረሻው ጠረፌ ላይ ስለደረስኩኝ አማራጭም ስላጣውም ይሆናል ይሄንን ነገር ከፍቼ ለሰው ማካፈል የፈለኩት። እኔ አሁን ምናምን የሰው እርዳታ ምንም ነገር ሳይሆን ሰርቼ አጋጣሚውን ባገኝ ሰርቼ መለወጥ እንደምችል ፈጽሞ ማቅሰው ነኝ። በእውነት በስራ ብታሰማሪው የስራ ኦፖርቹኒቲ ባገኝ ውጤታማ መሆን የምችል ሰው በትምህርቱም ቢሆን በአቋሙም ቢሆን በቋንቋውም ቢሆን ችሎታ ያለኝ ሰው ግን ግጣሜን ያላገኘው አጋጣሚውን ያላገኘው ያልሆነ ቦታ ላይ የበቀለ ጥሩ አትክልት የለም። እንደሱ ይመስለኛል ራሴን ሳስበው፣ ያልሆነ ያልተገባ ቦታ ላይ የበቀለ ነገር ግን ትክክለኛ ቦታ መጥቶ ትክክለኛ ቦታ ያላገኘ ይመስለኛል ራሴን ሳስበው ስመስለው ራሱ። አንዳንድ አበቦች የለም የሆነ ጥጋት ስር ቆንጆ አበቦች በቅለው ግን ትንሽ እየጠጋ ብታረጊያቸው ኖሮ በእንክብካቤ ሊያድጉ የሚችሉ የነበሩ አበቦች እንደሱ ነገር ይመስለኝ ራሴን በሱ ደረጃ አስመስለዋለሁ። አንዳንዴ አሰሪዎች ቢያገኙኝ፣ ጥሩ መስሪያ ቤቶች ቢያገኙኝ በእኔ ይጠቀማሉ። እኔ ምንድን በእነሱ አኩርቻቸው አስደስቻቸው መስራት የሚችል ፖቴንሻል፣ በቂ ፖቴንሻል ያለኝ ጤናማ ሰው ነኝ። ስለዚህ ስራ አሁን ለምሳሌ ለጊዜው በእውቀትሽ እስከምታገኝ ማንኛውም ስራ ለመስራት ለምን አታስብ? ኧረ እኔ መች ጠልቼ እኔ አይነት ስራ እንፈልግልሽ ማንኛውም ስራ አግኝልኝ። በቃ ደስተኛ ነኝ እኔ ብቻ መጀመሪያውንም ስጥር የነበረው ልጆቼንና እኔን አብሮ ስፖንሰርሺፕ ለማድረግ ቢያንስ 4,000 ብር ማግኘት አለብሽ እዚህ ጋር ልጆች አስተዳድሮ ለመኖር በህጉ ደረጃ ማለት ነው። 4,000 ካልሆንሽ ልጆችን አንደር ስፖንሰር ማድረጋችም 4,000 ሳላሪ ከሌለሽ 4,000 ሳላሪ። አሁን ልጆች ስፖንሰር ለማድረግ 4,000 ማግኘት አለብሽ። ይሄ የት ነሽ አንቺ? ዱባይ ነሽ? ዱባይ ነኝ። የት እኮ ዱባይ? የቱ ጋር? ዱባይ ዴራ። አሁን ወደ አልበርሃ ነው ያለሁት እኔ። ኢትዮጵያ አይነት ሰፈር ነው አሁን ያለሁት። አልበርሃ ሆስፒታል አካባቢ ነኝ ያለሁት። አልበርሃ ሆስፒታል አካባቢ ናት እኮ። ስራ ልንፈልግልሽ እኮ ነው። ደስ ይለኛል። በጣም ነው ደስ የሚለኝ በጣም። ታዲያ 4,000 ድርሃም ደሞዝ ስራ ቢገኝልሽ ከ3 ልጆች ጋር ከአንቺ ጋር 4 ናችሁ ያኖርሻል? እኔ አሁን ጎበዝ እንዴት እንደሆንኩ ብታቂ፣ እንዴት ሾሬ እንደምኖር ብታቂ፣ እንዴት አብቃቅቼ እንዴት ተጠንቅቄ እንደምኖር ብታቂ። በ2,500 ብር እየኖርኩ አይደል እንዴ? ያው ግን ባለዳ ሆኜ ነው። ታዲያ ዳዬ አናቴ ላይ ተቆልሎ እኮ እስክትጨርሽ ይስጠብቅ የነበረው ጥያቄ ነገራችን ላይ ስለ ልጄ ደግሞ ምናልሽ መጀመሪያ የትምህርት ቤቱ ዳ እንዴት ሆነ? የትምህርት ቤቱን እንዳማ በዛ በተገኘው እንደምንም ከፍዬ ጨረስኩት። ያኛውም ከእናቴም ካመጣችልኝ ብር። አሁን ደግሞ እንትን ያልኩት የተቆለለብኝ ይሄ የአመቱ የቤት ክራይና ልጄ በካምፓኒ ከኔ ጋር ተቀጥራ አልነበር አላልኩሽም?
እሷ በእኔ ስፖንሰር ስር አልነበረችም ስትቀጠር፣ በ20 ስለሞላት በራሷ ነበር የተቀጠረችው እና ካንስል ከተደረገች በኋላ እንዳልኩሽ ብር ጥረት ስለነበረ ችግር ላይ ነን። አሁን በእሷ ወረቀት ጉዳይ ላይ ችግር ላይ ነን። ግን ያው በቃ ስለ እሷ ደግሞ አንድ ነጥብ ልንገርሽ ስለ ልጄ። በእውነት የረሳሁት አንድ ነጥብ፣ ልጄ ምን አይነት ሆነች መሰለሽ? ራሷን የእንትን አስተምራ ይሄ ፊኛ ምንድን ነው ኢቨንት በፊኛ ዲኮሬሽን ታውቂያለሽ? የምትሰራውን ስራ ባሳይሽ እልክልሻለሁ በፎቶ ማሳየት ፎቶዎች ካሉሽ በግሪን ጋላሪ ማሳየት ይችላል። ድንገት እዚህ ጋር አይቶ ስራ ሊያሰራት ምናምን የሚችል ሰው የምትሰራው ዲኮሬሽን ባክድሮፕ የምትሰራው ስራ ራሷን አስተምራ ታስታውቂኛለሽ። ቁጥር እንቀያየርና ቁጥር እንቀያየርና ልጅሽንም ታስተዋውቂኛለሽ። ስራዎቿን ላሳይሽ። ሰው በጣም ይገርመው ይሆናል። ቆይ ላሳይሽ እባክሽ። ክሪስታል በግሪን ጋላሪ አድርጊው። ቆይ እኔ ስለማልችልበት ልጆቼ ናቸው እንደዚህ ያለ ነገር ጎበዞች ታድርገው በግሪን ጋላሪ ስራዎቿን ከዛ እየቀያየረች ታሳየን። እስቲ እንትን የምትሰሪያቸውን ባክ ድሮፖች እና የእንትን ፈርስት ኦፍ ኦል ይሄንን ትምህርታቸውን እስከዛ እሷ እስክታዘጋጅ ትምህርታቸውን ድሮ እንዳቆሙ ናቸው። አዎ ኦንላይን ላይ በመካከል ጀምሬላቸው ነበር፣ ግን ያው አልቀጠለም። እሺ ዋይ ዩር ዶተር አፕላይ ፎር ኤምሬትስ ዋት ኤምሬትስ ምንድን ነው አፕላይ የምታደርገው? እሺ ልጅሽ የመጀመሪያ ልጅሽ 20 ዓመቷ ነው። ከዛ ሁለተኛው ስንት ዓመቷ ነው? 22 ዓመቷ ነው። አሁን 22 ናት ትልቋ። እሺ ቀጥላ ያለችውስ? እችኛዋ ደግሞ 13። ሶስተኛው ደግሞ ወንዱ ደግሞ 12 ሆኗል። ሆስቴስነት ለምን አፕላይ አታደርግም እያሉ ነው ልጅሽ? ያልኩሽ ፔፐር ችግር አለ፣ የወረቀት በዛ ላይ ደግሞ ትምህርቷንም ተቋርጦባታል። 12 መጨረስ አለባት። ኦኬ ስምሽ ማን ነው? ስሜ በፐብሊክ ባናረገው ፐርሰናል ብለው ቼሪ ቤሪ ብለው ያንብቡ በእኔ ችግር። አይ የሆነች ሀና የምትባል ልጅ አብረን ሰርተን ነበረ እሷ ነሽ ወይ ምናምን እያለች እየጻፈችልሽ ነበር። ሜይቢ ይሆናል አውቃኝ ይሆናል። ኦኬ እሺ ቼሪ ብለን እንጠራሻለን፣ ችግር የለው። እሺ እና ስለ እሷ እንትን በሉ አሳዩት። በቃ በግል ላክልሽ። አልቻሉበትም መሰለኝ ልጆቼ። በግሪን ጋላሪ ማሳየት አልቻሉበትም። እሺ ኢንቦክስ ትልኪልኝና ከዛ በዋትሳፕ ልክሽልኝ። እኔ እዚህ ጋር አሁን በግሪን ጋላሪ እያደረኩ ማሳየት እችላለሁ። ስምሽን ፐብሊክ መናገር ማትፈልጊ ሴትዮ ቁጥርሽን ፐብሊክ ልትናገሪ ነው? በቃሽ ሞዴሬተር ላስገባልሽ ነው፣ ትልኪላታለሽ በውስጥ። እሺ ሁለተኛው ልጅሽ ሴቷ 14 ዓመቷ ነው ነው ያልሽ? 14 እሷ 13 ነው። ስንተኛ ክፍል ተማረች እሷ? ከ4 ማለት እዛው ኢማራት ላይ 14 ዓመቷ ከሆነ አንቺ ይዘሻት ስትመጪ ወደ ከኢትዮጵያ ስታመጫት ኢማራት ላይ 8 ዓመት ከኖርሽ 8 ዓመት 6 ዓመቷ ነበር። 6 ዓመቷ 7 ነው ምናምን ነው። እኔ አሁን ይልሽ ዞርብኛል እውነት ለመናገር ግን በወረቀቱ በምናምኑ አሳይሻለሁ። አስፈላጊ ከሆነ እንደዚህ እነዚህ ኢንፎርሜሽኖች የተማሩበትን ሰርተፊኬቶቹን ምናምኑን እልክልሻለሁ። ኢንፎርሜሽኖቹን በደንብ እልክልሻለሁ። ብዙ በመሀል ላይ ደግሞ በወረቀት ደረጃ ፐብሊክ ላይ ማላሳየሽ ነገሮች አሉ። አንቺ ግን ማሳየት የምችለው የምትፈልጊያቸውን ነገሮች በሙሉ አደርጋለሁ። እኔ ብቻ ስራ ጥሩ ካገኘሽልኝ። ሴቷ ምንም ሰርታ አታውቅም። የመጀመሪያ ልጅ 22 ዓመቷ አልኩሽ እኮ ኃይለኛ ዲኮሬተር ሆነች እኮ። ገንዘብ እያመጣ ነው እሱ ስራው እየሰራች። አሁን የተወሰነ ወር ሰራችና ሴትዮዋ ወደ ህንድ ሄደችባት። አብራት እንትን የምትለው የራሱ ያቺ ላይሰንስ ስላላት በእሷ ስር ነበር የምትሰራው። ገባሽ? አሁን እቺ የኔ ልጅ የወረቀት ችግር አለባት። በዛ ላይ በሌላ ተማረችው እሷ ትምህርት እሷ እስከ 10 ዱባይ ላይ። እሷም እኮ ስራ እንደምፈልግ ነው በዛው
በሙያዋ በጣም ነው ደስ የሚለኝ። ደግሞ በጣም ጎበዝ ነች። ሙያዋን ባሳየሽ ማመን ነው የሚያቅትሽ። እሺ የ12 ዓመቱ ውስጥ ግን ራሷ ነው የ12 ዓመቱ አሁን ትምህርት መቀጠል ከፈለገ ከስንተኛ ክፍል ነው የሚጀምረው? እንደሚመስለኝ አሁን ላይ በእድሜያቸው ስለሆነ ዱባይ ውስጥ በእድሜያቸው ስለሆነ በእድሜያቸው ካውንት ተደርጎ አፕ ሆኖ ነው መማር የሚፈቀድላቸው የሚመስለኝ። በዛ ላይ ደግሞ ልጆቹ እንዳልኩሽ ብሪሊየንት ናቸው። ካቆሙበት ሳይሆን መቀጠል የሚችሉት የሚመስለኝ በእድሜያቸው ተቆጥሮ ሊደርሱበት ሳይማሩ በእድሜያቸው ሳይፈተኑ ዝም ብለው ኦንላይን ላይ ቢፈተኑ የሚያልፉ ናቸው እያልኩሽ ነው። በጣም ብሪሊየንት ሆኑ፣ ቤት ውስጥ ራሳቸውን አስተማሩ እያልኩሽ እኮ እሱን ነው። በዛ ከሆነ አሁን የ12 ዓመቱ ስንተኛ ክፍል ይገባል መሰለሽ? አሁን እኔ 10 ዓመቱ 3ኛ ክፍል ነው። 11 4ኛ ክፍል 12 5ኛ ክፍል። አሁን ይሄ ልጅ ሮቦት ኮድ የሚያደርግ ልጅ ሆነ እኮ ነው እያልኩሽ ያለሁት። በራሱ ተምሮ እኔ ሳላስተምረው በዩቱብ ራሱን አስተምሮ ሮቦት በሳት። ግን እሱ ትምህርት ቤት ያቆመው ስንት ላይ ነው? 2 ነው 3 ነው መሰለኝ ያቆመው። አሁን ልጁ ግን ኦንላይን ከፍቶ 1 ሚሊዮን ተከታይ አለው። እንትን ያስተምራል፣ ይሄ ኮዲንግ ያስተምራል፣ የሮቦት ኮዲንግ። ዩቱብ ላይ ነው 1 ሚሊዮን ተከታይ ያለው ዩቱብ ላይ ነው። ምንድን ነው? ቆይ እስኪ ንገራት። come tell her what you have achieved in your life. ሚኒ ፍቅር Hi, say hello and then you can explain for her what you know about the coding. አማርኛ አይችልም። እሺ okay, tell her. I'm coding like maybe 2 years ago, and ever since I began to code, I loved it a lot and I really found it amusing to me. So I began to start watching YouTube tutorials to learn how to get better at coding and to get to be able to make games and to be able to make robots. So I trained myself and I became like a coder, and I was able to understand codes, and I got my own certificate from the coding website I used. ዌብሳይቱ ከዌብሳይቱ ሰርቲፊኬት ሰጥቶኛል ነው ሰጠው። ሪኮግኒሽን ሰጠው። ኮደር ነህ ብሎ ሪኮግኒሽን ሰጠው ዌብሳይቱ ራሱ። ብራቮ። Yeah, and I also thank you. I also created a YouTube channel to help others learn how to code, so that it would be easier for them to learn instead of having to learn through many different ways. But I tried to make it simpler so that other people could learn faster. Bravo. Amazing. በጣም እድለኛ ነሽ በእውነት እንደዚህ አይነት ስማርት ጎበዝ የሆኑ ልጆች ስላሉሽ። ላይ ፈጣሪ እንደዚህ አይነት ልጆችን ስለሰጠሽ እድለኛ ነሽ በጣም። ምንድን ነው የሚጠቀመው platform? Which platform you are using? TikTok or YouTube? YouTube no, you have YouTube channel? Yes, I do. What is your YouTube channel so we can subscribe? My name is Scratch Vans. For coding የሚያስተምርበት ስክራች ቫንስ የሚባል ነው ያለው። ሌሎች subscribers you have? ስንት ሰብስክራይበር ነው ያለ? ናቢድ come tell her. I have 66 subscribers. 66 subscribers. Which one was 1 million view? That's on his other account. On which account was that 1 million? Tuloki. Tuloki what? Tell her. On my different YouTube account, it's called Tuloki with you. 2L. Okay. So how many views you have in here? I had 1 million views and 2,000 subscribers. ኦኬ። ሁለት እንትኖች ፕላትፎርሞች ነው የሚጠቀመው። ሁለት ቻናሎች አንደኛው ቻናል 2000 ሰብስክራይበር አለው 1 ሚሊዮን ቪው ያለው፣ አንደኛው ደግሞ 66 ሰብስክራይበር ብቻ ነው ያለው የሚያስተምርበት። ጎበዝ። በቃ እንዳልኩሽ እግዚአብሔር በዚህኛው በኩል በጣም በህይወቴ ውስጥ ቫልዩ በሚሰጠው በልጆቼ እኔ ለልጆቼ ባልጠቅማቸውም ዛሬ ላይ ጎድቻቸው ባገኘው ራሴን ፈጣሪ በመወዳቸው ልክ እሱ ጥሩ አድርጓቸዋል እና በህይወቴ አቺቭ ያደረኩት ወይም ደግሞ ምክንያት የተፈጠርኩበት ምክንያት ነው ብዬ የማስበው እነዚህ ልጆች መውለድና የነሱ እናት መሆን ብቻ ነው። በቃ እንግዲህ እንደተረዳሁት ከሆነ የኔ ቫልዩ እስካሁን ድረስ ያየሁት ቫልዩ ይሄ ነው። ከዚህ በኋላ ለአገርም ወይም ደግሞ ለኔ ልጆች ራሱ በምን ያህል ደረጃ ልጠቅም እንደምችል አላውቅም። ህይወቴ ሊቀየርም ይችላል ወይም ደግሞ ከባዱን ህይወቴ ሊቀጥል ይችላል። ግን
በቃ ተማሩብኝ የምለው በእኔ ይሄንን ይመስላል ታሪኬ። ሀቢባዬ ኦዲየንስሽን በጣም አመሰግናለሁ። በጣም ጀግና እናት ነሽ በእውነት። መጀመሪያ ስልክሽን ላኪልኝ። እንዴ ላክሽ? አይ አላኩም። ቆይ ኢንቫይት አድርጌት ነበረ ሞዴሬተሪን፣ ግን ኔትወርኩ ነው ምስል። ቆይ ሶፊ ገና አሁን ገና ነው። ቅድም ኢንቫይት ያረኳት መስሎኝ ነው አርጊያት ነቅሏት ይሁን ኔትወርክ አይላቅ። ቆይ ትምጣ። ይኸው እቹት ሶፊን ፎሎ አርጊያትና ለሶፊ ላኪላት። እሺ ሶፊ ኦኬ። መኖሪያ ፈቃዳቸው የልጆችሽ የሶስቱም የመጀመሪያዋ ያው ምክንያቱም እሷ ልክ እኔ በተባረርኩበት ጊዜ ነበርና ከኔ ተለይታ ለብቻዋ በ20 ዓመቷ በራሷ ስለሆነ የተሰሩላት የነበረው እሷ ኤክስፓየርድ ካደረገ በኋላ ማሳደስ አልቻልኩም። ነገር ግን የኔን እስካሁኗ ድረስ ይዤባቸው ላስት መንዝ ነው ኤክስፓየርድ ያደረገው። በጣም የተወሰነ ቀኖች ናቸው አሁን ኤክስፓየርድ ከሆነ አይዲያችን። የኔም ሆነ ሁላችሁም አክቲቭ አይደለም አይዲያችሁ። የኔ ነው አክቲቭ ያልሆነው። ምናልባት የልጆቼ የቀናት ልዩነት ወይም ደግሞ ስቲል አክቲቭ ሊሆን ይችላል ብዬ አስባለሁ። ምክንያቱም ለእነሱ 58 ዴት ነበር የተሰጠው እንትን ይሄ አፍተር ካንስሌሽን። ለእኔ የስፖንሰር ኤክስፐርት ካደረግ እኮ የራይት አዌይ ነው አንገርም ስለሆኑ ዳይሬክትሊ ሲስተም ላይ የእነሱም እንደዛ ከሆነ እንደዛ ነው ማለት ነው። ግን ለነሱ የሶስታችሁ ኤክስፓየርድ ዴት ነው። ኤክስፓየርድ ነው ይታደሳል። ቀራሞ ተከፍሎ የልጅሽ ነው። የትልቋ ግን ምንድነው የተዘፈዘፈው? እሱ ብቻ ነው የተዘፈዘፈው። እና ምንድነው እኔ የማስበው የተዘፈዘፈ ምንድነው ማለት በቃ ተጠራቀመ ማለት ነው። የስንት ዓመት ቀራማ አለባት? በቃ ከኦክቶበር ጀምሮ ያለው የላስት 2024 ኦክቶበር የ2 ዓመት እና ምንድነውም እሱንም በቃ ተስፋ ምን አድርገሽ ተቀመጥሽ ታዲያ? ምን አሰብሽ ብትይ አማራጭ ይሄን ምጋፉ አይነት አስበሽ ታውቂያለሽ? ወደ ኢትዮጵያ የተሳሰርኩ ነኝ አልኩሽ እኮ ለመውጣትም ለመግባትም የተሳሰርኩ ነኝ። እዳውን የትምህርት ቤቱን ከፍለሽ ጨረስሽ እኮ። አይ ሌላ አሁን የቤቱስ አሁኑ የተነሳው አዲሱ ይሄ አዲሱ አለብኝ። አንዱን ስነቅለው አንዱ ይተከላል እኮ። ቆይ ያሳይሻለሁ ወረቀቶቹን እንደው ለእንትኑ አንቺ ለግንዛቤው ያህል ላንቺ ያሳይሻለሁ እንዴት ሆኖ እንደተሳሰረ አንቺ ታየዋለሽ። የትምህርት ቤቱን ከፍለሽ እንደጨረስሽ ለምን አልሄድሽም? ልክ ከህፃን ከዕዳ ነፃ እንደሆንሽ ብድግ ብልሽ ወደ ኢትዮጵያ ለምን አልሄድሽም? የዛ ጊዜ ብር የለማ ለትኬትም ይሁን። አዎ እኔ እኮ በጣም ያለሁበት ሁኔታ በዛው በመውደቅ በመነሳት ላይ ነኝ። ቆይ የዛ ጊዜ ታስታውሻለሽ እንደነገርኩሽ የእንትኑ የፍርድ ቤቱ እንደተነቀለልኝ የትምህርት ቤቱ በተንጠልጣይ ሆኖ እንዳለ እኔ በመሀል ስራ ካገኘው በኋላ ነው ተከፈለ ያልኩሽ። ገባሽ አይደል? ገባኝ። እሺ አንተ እሱ ምን ላይ ነው የልጁሽ አባት? ወደ ሀገሩ ሄደ ወይስ እዛው ኢትዮጵያ ነው ያለው? በጣም ኢትዮጵያ ውስጥ ነው ያለው። በጣም በሚያሳዝን ሁኔታ በችግር ውስጥ እንዳለ ነው የማውቀው። ማለት ምን አይነት ችግር? ስራ የለውም? ስራ የለውም። ከዛ መስሪያ ቤቱ እንዳልኩሽ ተዘጋጋ። በጣም ከባድ የሆነ ህይወት የኛ አይነት ኢትዮጵያ ውስጥ ምን እያደረገ ይኖራል? ለምን ከኢትዮጵያ ወደ ሀገሩ ሄደ? እንግዲህ እንደሚመስለኝ እንግዲህ ጥገኝነት ጠይቆ ይሆን አላውቅም። የተሟላ ኢንፎርሜሽን ኢትዮጵያ ውስጥ ጥገኝነት ይጠይቃል እንዴ? እንዲህ ምን እንትኖች ሲሪያኖች ይጠይቁ የለ እንዴ ኢትዮጵያ ውስጥ? ምን ሊሆን እርግጠኛ አይደለሁም። ከእሱ ጋር ያለኝ ግንኙነት እንዳልኩሽ እንትና የተሳሳተ ኢንፎርሜሽን ባልነግርሽ ጥሩ ነው፣ ግን ጥሩ ሁኔታ ላይ አይመስለኝም። ግምት ነው። ጉድ ሀገራችንም አልፎላት የሌላ ሀገር ዜጋ ማስጠጋት ጀመረች። መጀመሪያ እኛም ባስጠጉን በደንብ አድርገው። ስንት ጎዳና ተዳዳሪ እያለ ኢትዮጵያ ውስጥ የሌላ ሀገር ዜጋ በደንብ ምናልባት ይህን እኔና አንቺ ትውቃችን ሰፍቶ እንትኑ ስታዩ ሞር የምትረጃቸው ብዙ ነጥቦች ይኖራሉ። ያው ፐብሊክሊ ብዙ ማናወራቸው ነገሮች አሉና ውልሲ ስምሽንም መናገር ስለማትፈልጊ ብዙ ሰዎች ኮመንት ላይ እንርዳት እያሉ ነበር። አካውንት ነምበርሽን ስጪ። አሁን እዚህ ጋር ብልሽ ደግሞ ስሜ ይታወቅብኛል ደግሞ ልትይ ነው እና እንዴት እናድርግ? የሚረዱኝ ሰዎች እኔ እንጃ አላውቅም። እንናገር ታዲያ ታዲያ እንዴት ይርዱሽ? እሺ ስምሽን ካልተናገርሽ አካውንት ነምበርሽን ሲመጡት ማወቃቸው አይቀርም። ስምሽን ቅድም ስምሽ እንዴት ነው የሚሻለው? ምንድን ነው የሚሻለው?
ጭምር መሰናክል ለራሴ ስሜን ለመጠበቅ ለልጆቼ መሰናክል መሆን ስለሌለብኝ ልጆቼ ከኔ በጣም ስለተበደሉ የኔ ስም ምንም ማለት አይደለም። እውነት ነው። በቃ ይርዱኝ። እሺ ችግር የለውም። ምክንያቱም በዚህ ደረጃ ራሴን ፊት ለፊት ግልጽ አድርጌ መጥቻለሁ እና አሁን ላይ መሽኮራመም የሚያስፈልግ ነገራቸውና የሚያግዙሽን ያህል ያግዙሽ። ከአንዳንድ ደጋግ ልቦች መልካሞች ኮመንት ላይ እንርዳት እኔ በእውነት ሰው ወይ አንቺ ከፈለሽ ደግሞ በውስጥ እርዱኝ ከሆነ ደግሞ የምትፈልጊው ፎሎ ያርጉሽ እና በውስጥ አካውንት ይጠይቁሽ እና በውስጥ አካውንት ይጫቸውና ይርዱሽ። አንቺ ምንድን ነው የአንቺ ፍላጎት ነው እንዲሆን የምፈልገው እኔ። ኧረ እኔ አሁን እኮ በግልጽ መጣሁኝ። ለነገሩ አሁን እኔ ከፍቶ ለማየትና ማን እንደሆንኩ ለመለየት እንትን የሚል ምንም የሚያሳፋፍረኝ ነገር የለም። ብቻ እኔ እንጃ በቃ ስላላሰብኩትም እንትኑን ለዛ ሊሆን ይችላል። መረዳት ለልጆቼ ማስቆም የለብኝም ይሄን ነገር። ልጆቼ ጥሩ ሁኔታ ላይ አይደሉም። ሰው የኔ ዳዝም ማተር ስሜንም መናገር ችግር የለውም። አካውንት ነምበርሽንም ስምሽንም ንገሪያቸውና ቆይሽ አንዴ አካውንቴን ካርዴን ላምጣና ቢያንስ የቤት ኪራይ እንኳን አንዳንድ ነገር እንኳን ያግዝሻል። እሺ አዎ ለአረ ልጆቼ ካስተካከሉልኝ እኔ ምንም ችግር የለም። እኔ ሰርቼ ራሴን ማስተካከል አሁን እኔ ዋትስአፕ ላይ ሀቢባኔ ሰማሩልኝ ደስ ይለኛል። ሰዎች አሳይላታለሁ። ስራ እንፈልግልሻለን። ልከሻል ቁጥርሽን? አይ አላኩም። ቆይ መጀመሪያ አንዴ ቁጥርሽን ላኪውን አካውንት አየሽው? SOFI ልንካውና እንዴት ነው አርጊያትና በኢንቦክስ ቁጥርሽን ስትልኪላት ለእኔ እዚህ ጋር ስትልክልኝ ሀቢባ ነኝ እልሻለሁ። ኦኬ ቁጥሬን ስጫት እባክሽን ጻፊልኝ ይሄን